ሰላም እንዴት አላችሁ? ይሄ የሂውማን ሪሶርስ ማኔጅመንት ቻፕተር 6 ነው። ቻፕተር 6 ስለ ሂውማን ሪሶርስ ትሬኒንግ ኤንድ ዴቨሎፕመንት ነው ከቨር የምናደርገው። እዚህ ቻፕተር ላይ ከቨር የምናደርጋቸው ዋና ዋና ኮንሰፕቶች በመጀመሪያ ደረጃ ትሬኒንግ እና ዴቨሎፕመንት ምንድን ናቸው የሚለውን እናወራለን። ትርጉማቸው ምንድን ነው፣ ልዩነታቸው ምንድን ነው የሚለውን እንመለከታለን። በመቀጠል ኦብጀክቲቭ ኦፍ ትሬኒንግ ኤንድ ዴቨሎፕመንት፣ አላማው ምንድን ነው ትሬኒንግ እና ዴቨሎፕመንት የሚለውን ማከናወን። እንደዚሁም ትሬኒንግ ኤንድ ዴቨሎፕመንት ዝም ብለን አናከናውንም፣ ልንከተላቸው የሚገባቸው ስቴፖች አሉና እነዚህ ፕሮሰሶች ምንድን ናቸው የሚለውን እንመለከታለን። በመቀጠል ሜቶዶቹ ናቸው። ዲፍረንት መካኒዝሞች አሉ ትሬኒንጎችን የምናከናውንበት፣ እነሱ ምንድን ናቸው የሚለውን ነው የምናየው በአራተኛ ደረጃ። በመጨረሻ ደግሞ ካሪር ዴቨሎፕመንት የሚለውን እንመለከታለን። So here we have the intro. So it says that among the key principles of human resource management is the recognition that investing in people through human resource training and development is essential. So ከሂውማን ሪሶርስ ማኔጅመንት ውስጥ ከምንሰራቸው ዋነኞቹ ተግባራት ውስጥ አንደኛው ትሬኒንግ እና ዴቨሎፕመንት ፕሮቫይድ ማድረግ ነው። ይሄ ትሬኒንግ እና ዴቨሎፕመንት ፕሮቫይድ ማድረግ ለሰራተኞቻችን ምንድነው? ሰራተኞቻችን ላይ ኢንቨስት እንደማድረግ ነው። ኦኬ፣ ገንዘብ ኢንቨስት እንደምናደርገው ሰራተኞቻችን ላይ ኢንቨስት የምናደርገው አንደኛው መንገድ ትሬኒንግ እና ዴቨሎፕመንት ፕሮቫይድ በማድረግ ነው። the more an organization invests in human resources የሰው ሀብት ላይ አንድ ተቋም ኢንቨስት እያደረገ ሲመጣ ምንድነው ሪተርን አለው አይደለ? ገንዘብ ኢንቨስት አድርገን ሪተርን እንዳለው እንደዚሁም ሰዎች ላይ ኢንቨስት ስናደርግ በተቋማችን ላይ ማለትም ትሬኒንግ እና ዴቨሎፕመንት ስንሰጣቸው ሃየር ፕሮዳክቲቪቲ አለ፣ ምርታማነት ይጨምራል፣ ኢኖቬሽን ይጨምራል፣ ኳሊቲ የሆነ አውትፑት ለማርኬት እንድናቀርብ ጥራት ያለው ምርት፣ እንደዚሁም ደግሞ ሰራተኞቻችንም እንደዚሁ ለምሳሌ እንዳይለቁ ማድረግ እንችላለን። እነዚህ ጥቂት ጥቅሞቹ ናቸው። ለምሳሌ ትሬኒንግ እና ዴቨሎፕመንት። ትሬኒንግ እና ዴቨሎፕመንት ማወቅ ያለብን በሁሉም ተቋማት አስፈላጊ ናቸው። ትሬኒንግ እና ዴቨሎፕመንት በማኔጅመንት ደረጃ ብቻ የሚያስፈልግ ነው። እንደዚሁም ከላይ ያሉት ሰዎች አያስፈልጋቸውም። በኦርጋናይዜሽናል ሃየራርኪ ቶፕ ሌቭል ማኔጅመንቶች ለምሳሌ ሲኢኦ፣ ፕሬዚዳንት ምናምን አያስፈልጋቸውም። ከስር ያሉ ብቻ ነው የሚባል ነገር አይደለም። ሁሉም አካል በአንድ ተቋም ውስጥ ትሬኒንግ እና ዴቨሎፕመንት በተለያየ ጊዜ ሊያስፈልገው ይችላል። እዚህ ቻፕተር ላይ ምንድነው የምናየው? ስለ ትሬኒንግ እና ዴቨሎፕመንት ሲስተሞች እና የተለያዩ የተያዙ ኮንሰፕቶች ነው የምናወራው። ሌትስ ጎ። የመጀመሪያው ፎርማል ዴፊኒሽን ሂውማን ሪሶርስ ዴቨሎፕመንት ነው ወይም HRD የምንለው ነው። it says that HRD is an effort to provide employees with the ability the organization will need in the future. የሂውማን ሪሶርስ ዴቨሎፕመንት ፎከስ አሁን ላይ ሳይሆን ሰራተኞቻችን ወደፊት ሊያስፈልጋቸው የሚችለው ነገር ምንድነው የሚለውን ለይቶ ከዛ ለዛ የአቅም ግንባታ ለማድረግ መጣር የሂውማን ሪሶርስ ዴቨሎፕመንት ሀሳብን ይገልጽልናል። ስለዚህ ፎከሱ ምንድነው? ወደፊት ምን ያስፈልጋቸዋል ሰራተኞቼ፣ ምናልባት ምን አይነት ክህሎት ነው የሚያስፈልጋቸው፣ ምን አይነት እውቀት ነው የሚያስፈልጋቸው ወደፊት፣ ምናልባት ከተሾሙ ኋላ ሊሆን ይችላል ወይም ደግሞ ሲኒየር ፖዚሽን ላይ ወደፊት በሚሆኑበት ጊዜ ምን ሊያስፈልጋቸው ይችላል የሚለውን ፕሮቫይድ ማድረግ የተለያዩ ስልጠናዎችን ይሄ ሂውማን ሪሶርስ ዴቨሎፕመንት ብለን እንገልጸዋለን። ሁለተኛውም እንደዚሁ ፎርማል ዴፊኒሽን ነው።
Human resource development is planned and continuous effort by management to improve employee competence and organizational performance through training, education, and different development programs. ስለዚህ የሰራተኞቻችንን አቅም ግንባታ ለማድረግ የምንፈጽመው ነገር ነው። ይሄ ደግሞ ፕሮሰስ የታቀደበት ነው፣ ሁሌ ደግሞ የሚቀጥል ነው የሚለውን ያሳየናል። ሂውማን ሪሶርስ ማኔጅመንት ምንድነው? ሰራተኞቻችን ኮምፒተንት እንዲሆኑ አሁናዊ ክህሎታቸው ላይ ሳይሆን ወደፊት ሊያስፈልጋቸው የሚችሉ ክህሎት እንዲሁም እውቀት እንዲያዳብሩ ለማድረግ የተለያዩ ስልጠናዎችን መስጠት ሂውማን ሪሶርስ ዴቨሎፕመንት ብለን የምንገልጸው ነው። የምንረዳው ዴቨሎፕመንት ወይም ደግሞ ኤችአር ዴቨሎፕመንት ላይ ሎንግ ተርም የሆነ ፕሮሰስ ነው። the target is the future። ትሬኒንግ ላይ ስንመጣ ግን ኮመንሊ አሶሲዬት የምናደርገው it's a short term oriented process. It is a short term process which has to do with utilizing a systematic and organized procedure by which personnel acquire technical knowledge and skills for definite purpose. HR training ላይ ዋና ሀሳቡ ምንድነው? አሁናዊ እውቀትንና ክህሎትን ሰራተኞቻችን እንዲያዳብሩ ማድረግ ነው። አሁን ላይ ያለባቸው ክፍተት ወይም ደግሞ ጋፕ የእውቀት ሊሆን ይችላል፣ የክህሎት ክፍተት ምንድነው የሚለውን አይደንቲፋይ በማድረግ ያንን ለመሙላት የተለያዩ ስልጠናዎችን ለመስጠት በምንጥርበት ጊዜ ይሄን ኤችአር ትሬኒንግ ብለን እንጠራዋለን ማለት ነው። እዚህ ጋር እንደምትመለከቱት it bridges the gap between job requirements አሁን ላይ ያለው እኛ የምንሰራው ስራ የሚፈልገው ከኛ ነገር ሊኖር ይችላል። ለምሳሌ የሴልስ ፐርሰን ከሆን የሴልስ ስራ ከኛ የሚጠይቀው ነገር አለ። ለምሳሌ ከሰዎች ጋር መግባባት፣ ከሰዎች ጋር ኮሚዩኒኬት ማድረግ ሊጠበቅብን ይችላል። ይሄ ክፍተት ካለ ይህን ክፍተት ለመሙላት የምናደርጋቸው ጥረቶች ጋር የተያያዘ ነው ኤችአር ትሬኒንግ። ታርጌቱ ምንድነው? ፕሬዘንት ጆብ ላይ ነው፣ አሁን ላይ የምንሰራው ስራ ላይ እውቀት ክህሎት ለማዳበር የምናስችልበት መንገዶችን መፍጠር ነው። ለሰራተኞቻችን learning that goes beyond today's job or that has a long-term focus or orientation is development. ለምሳሌ ዴቨሎፕመንት ልንለው የምንችለው አሁን ላይ አንድ ሰራተኛ ሜቢ ማርኬቲንግ፣ ሴልስ እና ማርኬቲንግ ላይ ኦፊሰር ሆኖ እየሰራ ከሆነ ያንን ሰው ወደፊት ያስፈልገዋል ማኔጅመንት ፖዚሽን ሊሆን ይችላል ብለን ከገመት የተለያዩ የማኔጅመንት ሪሌትድ ስልጠናዎችን ልንሰጠው እንችላለን። ለምሳሌ ከኢሞሽናል ኢንተለጀንስ አንፃር፣ ከሊደርሺፕ አንፃር ትሬኒንጎችን ልንሰጠው እንችላለን። ይሄ ትሬኒንግ ግን አሁን ላይ ላለው ስራ ሳይሆን ምንድነው ለወደፊት ያስፈልገዋል ተብሎ እንደዚህ አይነት ስፔሲፊክ ትሬኒንጎች ናቸው ወይም ደግሞ ኮምፒተንሲ ቢልዲንግ ሜካኒዝሞች ዴቨሎፕመንት እንላቸዋለን። ስለዚህ ይገናኛሉ ትሬኒንግ እና ዴቨሎፕመንት፣ ግን ፎከሱ መቼ ላይ ነው? ተግባራችን የሚለው ላይ ነው። ሁለቱም የትሬኒንግ እና ዴቨሎፕመንት ሀሳባቸው ምንድነው? ኮንሲስተንትሊ የሰራተኞቻችንን ብቃት እንደዚሁም የተቋማዊ የስራ አፈጻጸም ለማሻሻል ነው። የተለያዩ ስራዎች የሚሰሯቸው ነገሮች ይኖራሉ ሰራተኞች በአንድ ተቋም ውስጥ ነው። ስለዚህ ይሄን አፈጻጸማቸውን ለመገንባት የምናደርጋቸው ተግባራቶች ናቸው እነዚህ ትሬኒንግ እና ዴቨሎፕመንት የምንላቸው ማለት ነው። ብዙ ጊዜ ትሬኒንግን አሶሲዬት የምናደርገው ከነን ኤክስኪዩቲቭ አካላት ጋር ነው፣ ወይም ደግሞ ከነን ማኔጀርስ ጋር ነው አሶሲዬት የምናደርገው። ብዙ ጊዜ ትሬኒንግ የሚሰጠው ለነን ማኔጀርስ ነው። but development is more associated with
ኤክስኪዩቲቭ ፐርሰኔል ኃላፊዎች ለሆኑ ብዙ ጊዜ ዴቨሎፕመንት ፕሮቫይድ ሊደረግ ይችላል፣ ወይም ኃላፊ ሊሆኑ የሚችሉ አካላት ካሉ ለነሱ የተለያዩ ዴቨሎፕመንት ሴሽኖች ፕሮቫይድ ሊደረግላቸው ይችላል ማለት ነው። ግን ሁሌ እንደዛ ማለት አይደለም። ትሬኒንግ ለማኔጅመንቶችም ፕሮቫይድ ሊደረግ ይችላል። but mostly training is associated with non-management የሆኑ አካላትን ቴክኒካል ስኪል ለማስጨበጥ የሚሰራ ነገር ነው። So here we talk about the importance of training and development. So a well-planned and executed training and development program can provide the following advantage. So the first one is matching new employees with a specific job that they hold. So በደንብ የታቀደበት ትሬኒንግ እና ዴቨሎፕመንት ፕሮግራሞች አዳዲስ ሰራተኞችን በተለይ ከስራቸው ጋር እንዲላመዱ ያደርጋል ይለናል። The second one is that it establishes a sound relationship between the worker and his or her job. ሁለተኛው እዚህ ጋር a sound relationship between the worker and his or her job ሲል ምንድነው? አንድ ሰራተኛ ስራውን በደንብ ጠንቅቆ እንዲያቅ ያስችለዋል። ትሬኒንግ እና ዴቨሎፕመንት ፕሮቫይድ ሲደረግ አንድ ሰራተኛ ስራውን ጠንቅቆ እንዲያቅ እና እንዲሰራ ያስችለዋል። ሶስተኛው upgrading skill and preventing obsolescence. so upgrading skill ሲባል ያው ኦብቪየስ ነው፣ ክህሎታችንን ለማዳበር ይጠቅመናል። ትሬኒንግ ስናገኝ አንድ አካውንታንት የነበረ ሰው ምናልባት ስለ ዲጂታል ከረንሲዎች አሁን ላይ ትሬኒንግ ቢወስድ ጠቃሚ ሊሆን ይችላል። ክህሎቱን ያዳብራል። ብዙ ነገሮች ወደ ዲጂታል ከረንሲ እየሆኑ ስለሆነ ስለነዚህ ነገሮች ስለ ክሪፕቶ ከረንሲ፣ ስለ ዲጂታል ከረንሲዎች ኢን ጀነራል ማወቁ ጠቃሚ ነው። ራሱን እና ክህሎቱን እንዲያዳብር ያስችለዋል። ኤንድ ደግሞ ኦብሶለሰንስ እንዳይኖር ማለት ያው ድሮ የነበረውና አሁን ያሉ ስራዎች ይለያያሉ። ማለትም አንዳንድ ስራዎች የሚተዉ አሉ፣ ያልፍባቸዋል። ስለዚህ ኦብሶሊት እንዳንሆን እንደ አንድ ተቋም ሰራተኛ እኛ ለአንድ ተቋም የምንሰጠው ክህሎት በጊዜ አላስፈላጊ ሊሆን ይችላል። ኦኬ ምናልባትም ያለን ክህሎት ከጊዜው ጋር የማይሄድ ሆኖ ሊሆን ይችላል። ስለዚህ ያለፈብን ልንሆን እንችላለን። ይሄን ለማስወገድ ትሬኒንግ ኢምፖርታንት ነው። ሰዎች ኦብሶሊት እንዳይሆኑ ራሳቸውን አፕዴት እንዲያደርጉ ያስችላል። The fourth one says develops healthy constructive attitude. አንድ ሰራተኛ ስለ ስራው ጥሩ እና ጤናማ እይታ እንዲኖረው ያስችላል። It prepares employee for future assignments, which we have said about development. ያው መጀመሪያ ላይ እንዳልነው ፕሮዳክቲቪቲን ይጨምራል። የተለያዩ ስህተቶች እንዳይበዙ ያስችላል። ስህተት አይኖርም። ምንም አይነት ስራ ስንሰራ በተቋም ውስጥ ስህተት ሊኖር ይችላል። ግን እነዚህን ስህተቶች ትሬኒንግ በመስጠት ለመቀነስ ሰራተኞች ሞር ፕሮፌሽንት ሆነው እንዲቀንሱ ስህተታቸውን ያስችለናል። ኤምፕሎይዎችም እንደዚሁ ባላቸው እውቀትና ሙያ ኮንፊደንት ሆነው ስራቸውን እንዲሰሩ ያስችላቸዋል። It enhances employee confidence and morale. The last one is among the many uses or importance of training and development is that it reduces turnover and absenteeism. turnover ስንል ሰራተኞች ሲወጡ ከአንድ ተቋም ነው። አብሰንቲዝም ደግሞ ቀሪነት ነው። እነዚህ ነገሮች እንዲቀንሱ ሰራተኞች ትሬኒንግ የሚሰጣቸው ከሆነ እንደ አንድ እንደ አንድ ቤኔፊት ነው፣ እንደ አንድ ጥቅም ነው ተደርጎ የሚታየው እና ደስ ይላቸዋል ሰራተኞች። ይሄ ራሳቸውን ማሳደግ መቻል አንዱም የደስታ ምንጭ ምንድነው? በየቀኑ ራሳችንን ማሳደጋችን ነው። ሰዎች ራሳቸውን እያሳደጉ ካልሆኑ በአንድ ተቋም የመልቀቅ ቴንደንሲ ያላቸው። ትሬኒንግን ፕሮቫይድ ካረን አትሊስት ተርኖቨር እንዲሁም አብሰንቲዝም መቀነስ እንችላለን።
ሌላኛው የትሬኒንግ እና የዴቨሎፕመንት ፕሮሰስ ነው። ትሬኒንግ እና ዴቨሎፕመንት ኮንዳክት ስናደርግ ልንከተላቸው የሚገቡ በዋነኝነት 4 ስቴፖች አሉ። እነዚህ ስቴፖች ከመጽሐፍ ሊለያዩ ይችላሉ። እንዲሁም የምታገኟቸው ሃንዳውቶች እነዚህን ስቴፖች ምናልባት በጣም ብሬክዳውን አድርገው ሊሆን ይችላል፣ ወይም ደግሞ ኦቨር ጀነራላይዝ አድርገው ሊሆን ይችላል። እኛ ግን በዋነኝነት በ4 ነው የምናያቸው። የመጀመሪያው አይደንቲፋይንግ the need for training and development ነው። ለምን ያስፈልጋል ትሬኒንግ ማከናወን የሚለውን መጠየቅ ያስፈልገናል። because ለሁሉም የተለያዩ ተቋማዊ ችግሮች ትሬኒንግ ላይሆን ይችላል መፍትሄያቸው። ስለዚህ ትሬኒንግ ያስፈልጋል ወይስ አያስፈልግም የሚለውን ጥናት ማድረግ፣ ከዛ በኋላ ግቦች ማስቀመጥ ነው። ስለዚህ ጎልስ እና ኦብጀክቲቭስ ማስቀመጥ አስፈላጊ ነው። የትሬኒንጉ ካስፈለገ ዓላማው ምንድን ነው የሚለውን በመቀጠል ዴቨሎፕመንት ኦፍ ዘ ትሬኒንግ ፕሮግራም ኤንድ ኢምፕሊሜንቴሽን ነው። እዚህ ጋር ደግሞ እንዴት አድርገን ነው ትሬኒንጉን የምናከናውነው፣ በምን አይነት መንገድ፣ በምን አይነት ሜተድ የሚለውን አይደንቲፋይ ማድረግ እና ትሬኒንጉን ኢምፕሊመንት ማድረግ ወይም መተግበር ነው። አራተኛ ላይ ደግሞ የትሬኒንጋችን ውጤት ምንድን ነው? እንዴት እንመረምራለን? ትሬኒንጋችን ዝም ብሎ ትሬኒንግ ተሰጥቶ ብቻ መበተን ሳይሆን ውጤቱ ምንድን ነው? ገንዘብ አውጥተንበታል፣ ተለፍቶበታል። ስለዚህ ውጤቱ ምንድን ነው የሚለውን መመርመር። እነዚህ ኢምፖርታንት የሆኑ የትሬኒንግ ኤንድ ዴቨሎፕመንት ፕሮሰሶች ናቸው። ስለዚህ ቅድም ላይ እንዳልነው የመጀመሪያው ስቴፕ አይደንቲፋይንግ the need for training and development ነው። ለምንድን ነው ትሬኒንግ እና ዴቨሎፕመንት የሚያስፈልገው የሚለውን መለየት ያስፈልጋል። all training and development activities must be related to specific needs of the organization and individual employees. የምናከናውናቸው ማንኛውም ትሬኒንግ እና ዴቨሎፕመንት ፕሮግራሞች ከተቋሙ እና ከተቋሙ ሰራተኞች ፍላጎት ጋር አብረው አላይን የሆኑ አብረው የሚሄዱ መሆን አለባቸው። ኒድ አሰስመንት ሳያከናውኑ ወይም ደግሞ ትሬኒንግ ያስፈልጋል ወይም አያስፈልግም የሚለውን ቼክ ሳያደርጉ ስልጠና የሚያካሂዱ አካላት ወይም ተቋማት ምንድነው ስህተት እየሰሩ ነው። ገንዘብን ያለ አግባብ እያባከኑ ነው። ምናልባት ያ ገንዘብ ለብዙ ሌላ ነገር ሊውል ይችል ነበር፣ ግን ሰራተኞች የማያስፈልጋቸውን ትሬኒንግ ብንሰጣቸው ዋጋ ስለማይኖረው መጀመሪያ ምን ያስፈልጋቸዋል፣ ተቋሙ ምን ያስፈልገዋል፣ ኤንድ ደግሞ ኢንዲቪዥዋሊ ኢምፕሎይዎች ምን ያስፈልጋቸዋል፣ ምን አይነት ስልጠና ያስፈልጋቸዋል የሚለውን ቼክ ማድረግ ያስፈልጋል። ኒድ አሰስመንት ምንድን ነው? እዚህ ላይ የምናወራው ቤዚክሊ ስለዚህ ስለ ኒድ አሰስመንት ነው። የምን አሰስመንት? የኒድ አሰስመንት ስፔሲፊክሊ የትሬኒንግ ኒድ አሰስመንት። it's a systematic analysis of the specific training activities the organization requires to achieve its objective. needs assessment ስንል or ደግሞ training needs assessment ስንል በአንድ ተቋም ውስጥ ያሉ ሰራተኞች የታቀደላቸውን ግብ ለማሳካት ምን አይነት ትሬኒንግ ያስፈልጋቸዋል የሚለውን ማሰስ ወይም ደግሞ ስለዛ ጉዳይ መረጃ መሰብሰብ እና መመርመር፣ ይሄ ኒድስ አሰስመንት ብለን እንገልጸዋለን። ትሬኒንግ ኒድ አሰስመንት ከሰራን በኋላ we might discover that there is a training need. አናላይዝ ካረግን በኋላ ያስፈልገናል ወይ ትሬኒንግ ወይስ አያስፈልገንም የሚለውን ቼክ ካረግን በኋላ ሜቢ ትሬኒንግ ኒድ አራይዝ ሊያደርግ ይችላል። ያስፈልጋል ትሬኒንግ ብለን የምንወስንበት ሁኔታዎች ሊኖሩ ይችላሉ። ትሬኒንግ ኒድ አለ የምንለው ምንድነው? በተቋማችን ውስጥ ያሉ ሰራተኞች አሉ። እነሱ ያላቸው ሙያና ክህሎት እውቀት ተቋሙ ከሚፈልገው ሙያ ክህሎት እውቀት ጋር ማች የማያደርግ ከሆነ ይሄ ትሬኒንግ ኒድ አለ እንድንል ሊያስገድደን ይችላል። ስልጠና ሊሰጣቸው ይገባል ብለን እንድንናገር ሊያደርገን ይችላል። ኒድስ አሰስመንት ኢንፎርሜሽንስ በምን ይሰበሰባል? የመጀመሪያው ኢንተርቪው ነው። ቃለ መጠይቅ በማከናወን ሰራተኞችን እንደ ኖርማል
እንጠይቃችኋለን። ምን አይነት ትሬኒንግ ቢሰጣችሁ ያለባችሁን ክፍተቶች እንድትሞሉ ያስችላችኋል የሚል ጥያቄዎች ልንጠይቅ እንችላለን። ሌላኛው ኳስችኔር ነው፣ መጠይቅ ማለታችን ነው። የተለያዩ መጠይቆችን በማስሞላት ይሄ ፕሪዲተርማይንድ የሆኑ ኳስችኖች ይኖሩናል። ለምሳሌ ስለ ኢሞሽናል ኢንተለጀንስ ስልጠና ትፈልጋላችሁ ወይ ተብሎ ሊጠየቅ ይችላል። ይሄን ጥያቄ ምንድነው የስ ኖ ብለው ሊሞሉ ይችላሉ። ወይም ደግሞ በሊከርት ስኬል ተቀምጦ ይሄ ስልጠና ቬሪ ኢምፖርታንት ነው ይሰጠን፣ ለስ ኢምፖርታንት ነው፣ ምንም አምናት ኢንትረስትድ ኢን ኢት ወይም አንባያዝድ ነኝ ብሎም ሊሞላ ይችላል አንድ ኤምፕሎይ። ኳስችኔር መጠይቅ ናቸው የምን ላይክ ሲምፕሊ ማርክ እያደረግን የምናስገባቸው ነው የሚሆኑት። ግን ይሄ ጥያቄዎቹን እናዘጋጃለን ቀድመን ትሬኒንግ በዚህ ጉዳይ ላይ ሊያስፈልጋቸው ይችላል የሚለውን ገምተን ስፔኩሌት አድርገን ከዛ ሰዎች በተቋም ውስጥ ያሉ ሰራተኞች እንዲሞሉት አድርገን በጣም ብዙ ሬቲንግ ያገኘው ኦር ደግሞ ቹዝ የተደረገው ወይም ፌቨራብሊ የተመረጠው ስልጠና እንዲሰጥ ይሆናል ማለት ነው። ሌላኛው ኦብዘርቬሽን ነው። በምልከታ ሳይንቲፊክ በሆነ መልኩ ምልከታ በማድረግ ሰራተኞቻችን ምን ጉዳዮች ላይ ክፍተት አለባቸው የሚለውን አይደንቲፋይ ልናደርግ እንችላለን። ለምሳሌ አንድ አለቃ ሰራተኞቹ ከስር ያሉት ስራ ሲሰሩ ይመለከታል እና አንዳንድ ስህተት ሊሰሩ ይችላሉ በተደጋጋሚ። እነዚህ ክፍተቶች ሊሆኑ ስለሚችሉ እነዚህን ክፍተቶች ለማሟላት ትሬኒንግ ሊያስፈልግ ይችላል የሚለውን አይደንቲፋይ ለማድረግ ኦብዘርቬሽን ሊጠቀም ይችላል። ሌላው ፎከስ ግሩፕ ዲስካሽን ነው። ኤምፕሎይዎችን ሰብስበን በጋራ ልናወያያቸው እንችላለን ስለ ኒድስ አሰስመንት መረጃ ለመሰብሰብ። ሌላው ዶክመንት ሪቪው ነው። ዶክመንት ሪቪው በተለያየ መንገድ ልንመለከተው እንችላለን። ለምሳሌ የሰራተኞቻችንን ሲቪ እንደዚሁም ሬዝሜ ሊሆን ይችላል። ይሄ ስለነሱ ክሬዴንሻል የሚናገር ነው። ስለነሱ ክህሎት፣ እውቀት፣ ኤጁኬሽናል ሌቭል የሚናገር ዶክመንት ነው። የቱ ጋር ነው ጋፕ ያለው የእነዚህ ሰዎች የሚለውን ሲቪ በመመልከት ለምሳሌ ልንመለከት እንችላለን። ይሄ ትምህርት አልተማረም፣ ይሄን ትሬኒንግ አልወሰደም፣ ስለዚህ ልንሰጠው ይገባል ብለን አይደንቲፋይ ልናደርግ እንችላለን። Interviews, questionnaires, observation, focus group discussion, and document reviews are methods that can help us conduct needs assessment. ይሄን አሰስመንት ስንሰራ ኦርጋናይዜሽናል አናላይሲስ ሊሆን ይችላል ወይም አሰስመንት ሊሆን ይችላል ወይም ታስክ አናላይሲስ ሊሆን ይችላል ወይም ደግሞ ፐርሰን ኦር ኢንዲቪዥዋል አናላይሲስ ሊሆን ይችላል። ስለዚህ ኒድ አሰስመንት ስንሰራ ለትሬኒንግ ኤንድ ዴቨሎፕመንት አት 3 ሌቭሎች ሊሆን ይችላል። እነዚህን የምንመለከት ይሆናል ቀጥሎ። ኦርጋናይዜሽናል አናላይሲስ ስንል ተቋሙን እንደ ሆል በመመልከት ተቋሙን በጠቅላላ በመመልከት እንደ ተቋም ምን አይነት ትሬኒንጎች ያስፈልጉናል የሚለውን አይደንቲፋይ ለማድረግ እንሞክራለን። የትኞቹ ትሬኒንጎች ናቸው የተቋማችንን ግብ ለማሳካት የሚያስችሉን? ለምሳሌ አሁን ላይ ጎላችን ኤፊሽንሲ ሊሆን ይችላል ኦር ደግሞ ኮስት ሊደርሺፕ ሊሆን ይችላል። ምንድነው ማርኬት ላይ ኮስት ሊደር ሆነን ለመፎካከል ሊሆን ይችላል። ትሬኒንጋቸው ምናልባት ከኤፊሽንሲ ጋር የተያዙ የተለያዩ ትሬኒንጎችን ማከናወን እንደ ተቋም አዘ ሆል ኢምፖርታንት ሊሆን ይችላል። ኤችአር የሚያስፈልገዋል፣ ፋይናንስ የሚያስፈልገዋል፣ ኦፕሬሽንስ የሚያስፈልገዋል፣ ማኒፋክቸሪንግ የሚያስፈልገዋል፣ ማርኬቲንግ የሚያስፈልገዋል፣ ሁሉም ሊያስፈልጋቸው ይችላል ማለት ነው። ሌላኛው እዚህ ጋር ኦርጋናይዜሽናል አናላይሲስ ስንሰራ ምንድነው የኛ የተቋማችን ግብ እና ስትራቴጂ አለ፣ እኛ ያለን ሪሶርስ አለ፣ እንደዚሁም ደግሞ ትሬኒንጉ ምን አይነት ሁኔታ ላይ ነው የሚከናወነው፣
እንደዚሁም ደግሞ ምን ኮንስትሬንቶች አሉ፣ ምን ተግዳሮቶች አሉ የሚለውን አይደንቲፋይ ማድረግ ያስፈልጋል። ኦርጋናይዜሽናል አናላይሲስ ስንሰራ የምናከናውነው ትሬኒንግ ከተቋሙ ግብና ዓላማ ጋር አብሮ የሚሄድ ለዚህም ትሬኒንግ በቂ ሪሶርስ የገንዘብ ሊሆን ይችላል፣ የአሰልጣኝም ለምሳሌ ይገኛል ወይ ሊሆን ይችላል፣ ፋሲሊቲስ ይገኛል፣ የምናሰለጥንበት ቦታ እናገኛለን፣ የተለያዩ ማሽነሪዎች እናገኛለን ወይ ስልጠናውን ለማከናወን የሚለውን ቀድመን አናላይዝ ልናደርግ ይገባል። እንደዚሁም ደግሞ ምቹ ሁኔታዎች አሉ ወይ የሚለውን ክላይሜት ኦር ሰፖርት ፎር ትሬኒንግ ሲለን ከላይ ያሉ ኃላፊዎች ይፈልጋሉ ይሄን ስልጠና እንድንወስድ። አንዳንድ ስልጠናዎች ለምሳሌ ብዙ ላይ ይፈልጉ ይችላሉ በተቋማት። ስለዚህ ቶፕ ማኔጅመንት ይሄን ስልጠና ሊደግፈው ይችላሉ የሚለውን አናላይዝ ማድረግ፣ እንደዚሁም ኮንስትሬንቶች ምን ሊኖሩ ይችላሉ ይሄን ትሬኒንግ ስናከናውን የሚለውን ቀድሞ አናላይዝ ማድረግ ጋር የተያዘ ነው ይሄ ኦርጋናይዜሽናል አናላይሲስ ስንል። የበጀት ኮንስትሬንት ሊኖርብን ይችላሉ፣ የታይም ኦር የሊጋል ሪኳየርመንት የሚለውን አናላይዝ እናደርጋለን ማለት ነው። ኢን ጀነራል ኦርጋናይዜሽናል አናላይሲስ ላይ ትሬኒንግ ለእኛ ራይት ሶሉሽን ነው ወይ ወይም ደግሞ ትሬኒንግ ነው ወይ ለእኛ ተቋም መፍትሄ የሚለውን አይደንቲፋይ የምናደርግበት ነው። እንዳልኳቸው ከዚህ ቀደም ለሁሉም ለተቋማችን ችግሮች ትሬኒንግ በቂ ላይሆኑ ይችላሉ። አንዳንድ ጊዜ ሰራተኞች ቅጣት ሊሆን ይችላል የሚያስፈልጋቸው፣ አንዳንድ ጊዜ ማባረር ሊሆን ይችላል፣ አንዳንድ ጊዜ የሚያስፈልጋቸው ደሞዝ ማገል ሊሆን ይችላል፣ አንዳንድ የሚያስፈልጋቸው ምክር ሊሆን ይችላል፣ አንዳንድ የሚያስፈልጋቸው ማበረታታት ሊሆን ይችላል። ስለዚህ ለሁሉም ነገር ተነስተን ትሬኒንግ ነው ክፍተቱ፣ ይህ ሰውዬ ትሬኒንግ ስለሚያስፈልገው ነው፣ እነዚህ ሰራተኞቻችን ትሬኒንግ ስለሚያስፈልጋቸው ነው ብለን ወደ ድምዳሜ መግባት የለብንም። መጀመሪያው ኦርጋናይዜሽናል አናላይሲስ እንደ ተቋም ትሬኒንግ ያስፈልገናል የሚለውን አናላይዝ ያደረግንበት ነው። እዚህ ጋር ደግሞ አንድ የሆነ ስፔሲፊክ ጆብ፣ አንድ የሆነ ስራ ምን ምን ነገሮችን ሪኳየር ያደርጋል ከሰራተኞቹ፣ ወይም ደግሞ ሰራተኞች ምን ምን ተግባር ማከናወን ይጠበቅባቸዋል አንድን ስራ ለመስራት። ለምሳሌ ዶክተር ሲሆኑ ከነሱ ምን ይጠበቃል፣ ፓይለት ሲሆኑ፣ ሌክቸረር ሲሆኑ ምን ይጠበቃል ከነሱ የሚለውን አይደንቲፋይ ማድረግ ነው። ያንን በማድረግ ምን አይነት ትሬኒንግ ሊያስፈልጋቸው ይችላል የሚለውን አያይዞ ማወቅ ይቻላል ማለት ነው። ይሄ ታስክ አናላይሲስ ምንን ኢንክሉድ ያደርጋል? አይደንቲፋይንግ ታስክ ኤንድ ዲዩቲስ ዳት ሜክ አፕ ጆብ። አንድን ስራ የተለያዩ ታስክ እና ዲዩቲዎች አሉት። ስለዚህ እነዚህ ታስክ እና ዲዩቲዎችን አይደንቲፋይ ማድረግ፣ ከዛ ደግሞ እነዚህን ለመስራት የሚያስፈልገው እውቀት፣ ስኪል እና አቢሊቲ ወይም ችሎታ ምንድን ነው የሚለውን እንደዚሁ መለየት ያስችላል። ከዛ ምን እናደርጋለን? አሁን ሰራተኞች ያላቸው እውቀት፣ ክህሎት እና ችሎታ አሁን ላይ ስራው የሚፈልገው ሪኳየርመንት ጋር አላይንድ ነው ወይ የሚለውን ቼክ እናደርጋለን። ይሄ ታስክ አናላይሲስ ነው። this helps us answer what exactly does the job require and what content should the training include የሚለውን ከቨር ያደርጋል። ስራው ምን ያስፈልገዋል የሚለውን በደንብ መለየት ታስክ እና ዲዩቲዎችን። ከዛ ታስክ እና ዲዩቲውን አይደንቲፋይ ካደረግን በኋላ ስፔሲፊክ set of knowledge, skills and abilities አይደንቲፋይ እናደርጋለን። ፐርሰን ወይም ኢንዲቪዥዋል አናላይሲስ ደግሞ የምንለው ይህም ኒድስ አሰስመንት ነው። ግለሰቦች በተቋም ውስጥ ያሉ ሰራተኞች እንደ ግለሰብ ምን አይነት ስልጠና ያስፈልጋቸዋል ነው። ይሄን ለማድረግ እንዴት ነው ሰራተኞች ስራቸውን እየፈጸሙ ያለው ከረንትሊ የሚለውን አሰስ ማድረግ፣ በመቀጠል የትኞቹ ኤምፕሎይዎች ናቸው ትሬኒንግ የሚያስፈልጋቸውን የሚለውን መለየት፣ ከዛ በኋላ ደግሞ ስራው ባለመሰራቱ ማለትም ትሬኒንግ ያስፈልጋል ነገር ግን አልተከናወነም፣
if there is some type of performance deficiency ወይም ደግሞ የአፈጻጸም ድክመት ካለ ምን ፋክተሮች ናቸው ሊድ ያደረጉት አንድ ግለሰቡ አንድ ኢንዲቪዥዋል እንደዛ እንዲሆን ያደረጉት ፑሽ ያደረጉት የሚለውን መመልከት ሊኖር ይችላል። ለምሳሌ poor motivation, unclear expectations and environmental obstacles እነዚህ they might be considered as a person or individual analysis. so ይሄኛው personalizes basically የትኞቹ ሰራተኞች ናቸው specifically as an individual ስልጠና የሚያስፈልጋቸው ነው። task analysis ደግሞ ቅድም እንደተናገርኩት አንድን ስራ ለመስራት ምን አይነት ስፔሲፊክ የሆኑ ስኪል ሴቶች ኖሌጆች ያስፈልጉታል የሚለውን ላይ ፎከስ ያደረግን። ኦርጋናይዜሽናል ደግሞ በተቋም ነው ምን አይነት ክህሎት እውቀት ያስፈልጋል እንደ ተቋም as a whole የተቋማችንን ግብ ለማሳካት የሚለው ጋር የተያያዘ ነው። Here we can see the common reasons for training. So the first one is legislation. New laws or regulations may require employees to learn new procedures. So አዳዲስ የሚወጡ ህጎች እንደዚሁም የተለያዩ አሰራሮች ምንድነው ሰራተኞች ትሬኒንግ እንዲወስዱ ሊያስገድዳቸው ይችላል። ሶ ተቋማት ምናልባት ለምሳሌ በመንግስት ይህን ያህል ፐርሰንት መድባችሁ ለሰራተኞቻችሁ ትሬኒንግ መስጠት አለባችሁ ሊባሉ ይችላሉ። ልክ እንደ ባንኮች ለምሳሌ ባንኮች የኦፕሬቲንግ ኤክስፔንሳቸውን 2% መድበው ለሰራተኞች ትሬኒንግ መስጠት አለባቸው። ያልሰጡ ለምሳሌ ከዚህ ቀደም ሲቀጡ ነበር። ስለዚህ አንድ ምክንያት ሊሆን ይችላል ይሄ ለትሬኒንግ። እንደዚሁም ሁለተኛው lack of basic skills. so ስራቸውን ለመስራት በቂ ክህሎት ሰራተኞች በማይኖራቸው ጊዜ ትሬኒንግ ማከናወን ያው ኦብቪየስሊ ግዴታ የሚሆንበት ሁኔታዎች አሉ። ሶስተኛው poor performance ነው። so ሰራተኞቻችን maybe skill set ኖራቸው they might not be motivated, they might not put effort. so in that case maybe አንዳንድ motivational related የሆነ training provide ማድረግ ሊጠበቅብን ይችላል። so performance ስታንዳርዳቸውን ወይም ደግሞ goal set የተደረገውን እያሳኩ ካልሆነ maybe they might require training. አዳዲስ ቴክኖሎጂም እንደዚህ ኢንትሮዲዩስ በምናደርግበት ጊዜ ለምሳሌ አዲስ ሶፍትዌር ሊሆን ይችላል አዲስ ማሽን ወይም ሲስተም በምናስተዋውቅበት ጊዜ ወይም ተቋማችን መጠቀም በሚጀምርበት ጊዜ ትሬኒንግ ሊያስፈልግ ይችላል። ለምሳሌ አዲስ ሲስተም ሲባል በሀገር አቀፍ ለምሳሌ አካውንቲንግ ጋፕ ነበረ በፊት የምንጠቀመው ሲስተሙ። አሁን ላይ ግን commonly IFRS ነው የምንጠቀመው። IFRS more flexible የሆነ አካውንቲንግ ሲስተም ነው። ጋፕ ደግሞ more strict የሆነ ነው more አሜሪካን የሆነ ነው። የIFRS ደግሞ ኢንተርናሽናል የሆነ የፋይናንሻል ስታንዳርዶችን የሚከተል ነው። so ይሄን ሲስተም ለምሳሌ ይሄን አዲስ ቴክኖሎጂ ይሄን አዲስ አሰራር ተቋማት በሚቀበሉበት ጊዜ ኤምፕሎይዎቻቸውን ትሬኒንግ እንዲሰጡ ይገደዳሉ ማለት ነው። ይሄንንም ሲያደርጉ ነበር ብዙ ተቋማት ከIFRS ጋር በተያያዘ። ሌላኛው ካስተመር ሪኩዌስትስ ነው። so ደንበኞች ምናልባት ከኛ የተሻለ አገልግሎት ሊፈልጉ ይችላሉ። ስለዚህ በዚህ ጊዜ ምንድነው ኤምፕሎይዎቻችንን ትሬኒንግ መስጠት ሊያስፈልገን ይችል ይሆናል። so ይሄን ደንበኞች የሚፈልጉትን ስታንዳርድ ፕሮቫይድ ለማድረግ ስልጠና መስጠት አስፈላጊ ሊሆን ይችላል። ሌላው አዲስ ፕሮዳክት ለምሳሌ በሚተዋወቅበት ጊዜ እኛ ተቋም ለማርኬቱ ላውንጅ በምናደርግበት ጊዜ ሊሆን ይችላል። or ደግሞ በሌላ መልኩ አዲስ ሰርቪስ ላውንጅ በምናደርግበት ጊዜ ያንን ፕሮዳክት በደንብ ለሰራተኞቻችን ሁሉ ለማስተዋወቅ ትሬኒንግ ፕሮቫይድ ልናደርግ እንችላለን። ለምሳሌ አንድ ትልቅ ተቋም የራሱ ዲጂታል ትራንዛክሽን የሚያደርግበት አንድ ትልቅ ባንክ
የሆነ ሞባይል አፕሊኬሽን ወይም ዋሌት አስተዋውቆ ከሆነ ለኤምፕሎይዎቹ ስለዛ ዋሌት ትሬኒንግ ሊሰጣቸው ይችላል። እንዲያውቁት እነሱ ካወቁት ምንድነው ለሌላው ማህበረሰብ በቀላሉ ሊያስተዋውቁ ስለሚችል ማለት ነው። ኤምፕሎይ እንደዚሁ ሃየር ፐርፎርማንስ ስታንዳርድ እንዲኖራቸው ወይም አቺቭ እንዲያደርጉ ኦልሶ ትሬኒንግ ፕሮቫይድ ሊደረግ ይችላል። ሶ ፑር ፐርፎርማንስ ሲኖራቸው እንደዚሁም ከአቨሬጅ ፐርፎርማንስ በላይ አቺቭ እንዲያደርጉ አዲሽናል ስኪል ቢልድ እንዲያደርጉ ፐርፎርማንስ ትሬኒንግ ፕሮቫይድ እናደርጋለን። ኒው ጆብስ ክሪኤት ሲደረጉ በአንድ ተቋም ውስጥ አዳዲስ የስራ በሚፈጠርበት ጊዜ በአንድ ተቋም እንደዚሁ ትሬኒንግ የሚያስፈልግበት ሁኔታዎች አሉ። ሌላኛው በተቋማችን ውስጥ ላውንች የምናደርጋቸው ሎንግ ተርም ስትራቴጂዎች ስለነሱ በተቋማችን መግለጫ ልንሰጥ እንችላለን። እነሱ እንዴት መተግበር እንዳለባቸው። ኦኬ ለምሳሌ አንዱ ስትራቴጂ ምን ሊሆን ይችላል? እንደ ተቋም ሎ ኮስት ሊደርሺፕ ልንከተል እንደ ስትራቴጂ አስበን ሊሆን ይችላል። ይሄ ደግሞ ኤፊሽንሲ ሪኳየር ያደርጋል። እንዴት ነው ኤፊሽንት መሆን የምንችለው ወይም ደግሞ ይሄ የሎ ኮስት ስትራቴጂያችን አቺቭ ማድረግ የምንችለው ስለሚለው ጉዳይ ትሬኒንግ ሊሰጥ ይችላል አንድ ተቋም። ስለዚህ legislation, lack of basic skill, poor performance of employees፣ አዲስ ቴክኖሎጂ ኢንትሮዲውስ መሆኑ፣ ደንበኞች ሪኩዌስት ሲያደርጉ ሲጠይቁ፣ አዲስ ፕሮዳክት ላውንች ስናደርግ፣ ከኤምፕሎዮቻችን የተሻለ ሃየር ፐርፎርማንስ ሪኳየር በምናደርግበት ጊዜ፣ አዲስ ስራዎች በሚፈጠሩበት ጊዜ፣ እንደዚሁም ቢዝነስ ስትራቴጂያችንን ሰፖርት ለማድረግ ትሬኒንግ ፕሮቫይድ ልናደርግ እንችላለን። Here we can see that once a training and development needs are clearly identified, we need to establish objectives. ያስፈልገናል ወይ ትሬኒንግ የሚለውን አሰስ ካደረግን በኋላ ሁለተኛው ስቴፕ ምንድነው? ግብ ማስቀመጥ ነው። ኦብጀክቲቭ የትሬኒንጉ ግብ ምንድነው? ዓላማው ምንድነው የሚለውን መለየት ነው። ኦብጀክቲቭ ስንል ምንድነው? ውጤቱ የትሬኒንጉ ውጤት ምን ያስገኝልናል የሚለውን መለየት ነው። an objective is a specific outcome the training or development program is intended to achieve ማለታችን ምንድነው? ዓላማው ምን ያስገኘናል የሚለውን እንድናቅ ያስችለናል። ግብ ማስቀመጥ አለብን። ኦብጀክቲቭ ደግሞ ስንል ስማርት የሆነ ግብ ማለታችን ነው። ስፔሲፊክ፣ ሜዥረብል፣ አቴነብል፣ ሬሌቫንት እና ታይም ባውንድድ የሆነ ግቦችን ልናስቀምጥ ይገባል። ኢፌክቲቭ የሆኑ ትሬኒንግ ኦብጀክቲቮች ምንድነው? እንደ ተቋም፣ እንደ ዲፓርትመንት እንደዚሁም ሰዎች እንደ ግለሰብ ምን ጥቅም ያገኛሉ፣ ሊከናወን በታሰበው ትሬኒንግ ምን ጥቅም ያገኛሉ የሚለውን አይደንቲፋይ እንድናደርግ ያስችለናል። ትሬኒንግ ኦብጀክቲቫችን ኢንስትራክሽናል ኦብጀክቲቭ ሊሆኑ ይችላሉ ወይም ደግሞ ኦርጋናይዜሽናል ኤንድ ዲፓርትመንታል ኦብጀክቲቭ ሊሆኑ ይችላሉ ወይም ደግሞ ኢንዲቪጁዋል ፐርፎርማንስ ኤንድ ግሮዝ ኦብጀክቲቭ ሊሆኑ ይችላሉ። ኢንስትራክሽናል ኦብጀክቲቭ የምንላቸው ምንድነው? ከሎጂስቲክስ እና ከኮንተንት ጋር የተያዘ ነው። ሎጂስቲክስ ስንል ለምሳሌ ምን ያህል ኦብጀክቲቫችን ላይ ምን አይደንቲፋይ እናደርጋለን? ነምበር ኦፍ ትሬኒንግስ ምን ያህል ሰው እናሰለጥናለን፣ ለምን ያህል ሰዓት ነው የሚለውን መለየት አስፈላጊ ነው። እንደዚሁም ለእያንዳንዱ ሰልጣኝ ምን ያህል ኮስት ኢንከር እናደርጋለን ኦር ደግሞ ምን ያህል ወጪ እናወጣለን የሚለውን አይደንቲፋይ እናደርጋለን። እንደዚሁም ብቁ ለመሆን ስንት ሰዓት መሰልጠን አለባቸው ፕሮፌሽንት ለመሆን የሚለውን እንደዚሁ አብረን አይደንቲፋይ እናደርጋለን። ይሄ ከኢንስትራክሽናል ኦብጀክቲቭ ጋር የተያዘ ነው። ይሄ ሞር ኦር ለስ ከኢንስትራክሽናል ኦብጀክቲቭ ሎጂስቲክስ ሳይዱን ነው። ሁለተኛው እዚህ ጋር ኮንተንት ነው። within instructional objective ኮንተንቱንም አይደንቲፋይ ማድረግ ከአንድ ትሬኒንግ ጋር በተያያዘ ምን ፋክቶችን ነው የሚማሩት፣
እንደዚሁም ደግሞ ምን አዳዲስ ሀሳቦችን ነው የሚማሩት ሰልጣኞቹ የሚለውን መለየት ሊያስፈልግ ይችላል። እዚህ ኢንስትራክሽናል ኦብጀክቲቫችንን አይደንቲፋይ ስናደርግ ሁሌ አንድ ትሬኒንግ ፕሮቫይድ ልናደርግ ስንል ይሄ ኢንስትራክሽናል ኦብጀክቲቭ አይደንቲፋይ ማድረግ ኢምፖርታንት ነው። ሁለተኛው ኦርጋናይዜሽናል እና ዲፓርትመንታል ኦብጀክቲቭ ደግሞ እንደዚሁ ሊኖረን ይገባል። እንዴት ነው ቢዝነሳችንን ኢንፍሉዌንስ የሚያደርገው ይሄ ትሬኒንግ የሚለውን ደግሞ መለየት ያስፈልጋል። ምን ያስገኝልናል? እንደ ተቋም ምን ያስገኝልናል? ምናልባት የተሻለ ፕሮፊታብል እንሆናለን፣ የተሻለ ኮስት ሬዲዩስ እንድናደርግ የሚያስችለን ነው ወይስ ሰራተኞች እንዳይቀሩ ከተቋማቸውም እንዳይለቁ ተርኖቨር እንዳይኖር ነው የሚያደርገው ኦር ደግሞ የተሻለ ሴፍቲ እንዲኖር ነው የሚያደርገው የሚለውን መለየት ነው። ኦርጋናይዜሽናል ኤንድ ዲፓርትመንታል ኦብጀክቲቭ ስንል ከነዚህ ጋር አሶሲዬትድ ነው። ሶስተኛው ከኢንዲቪዥዋል ፐርፎርማንስ ኤንድ ግሮዝ ኦብጀክቲቭ ጋር የተያዘ ነው። አንድ ሰው እንደ ግለሰብ ምን ለውጥ ያመጣል? አዝ አን ኢንዲቪዥዋል ፐርፎርማንሱ ይለወጣል ወይስ ደግሞ ቢሄቪየሩ ማለትም አክሽኑ ይለወጣል? ነገሮችን የሚያይበት መንገድ ለምሳሌ ለውጦች በተቋም ውስጥ ሲኖር እነሱን የሚመለከትበት መንገድ መለወጥ ነው ወይስ ምንድን ነው ዓላማው የሚለውን አይደንቲፋይ እናደርጋለን። ዓላማው ከግለሰብ አንጻር ምንድን ነው ይሄ ትሬኒንግ የሚለውንም አይደንቲፋይ ማድረግ ያስፈልጋል ማለት ነው። ኢንዲቪዥዋል ፐርፎርማንስ ኤንድ ግሮዝ ኦብጀክቲቭ ስንል እንደ ግለሰብ እያንዳንዱ ግለሰብ እንዴት ሊጠቅም ይችላል ይሄ ትሬኒንግ ብለን ልንለይ እንችላለን። በተለይ ፓርቲስፓንቶቻችን አነስ ያሉ ከሆኑ ማለት ነው። መርጠን አንዳንዴ ለምሳሌ ትሬኒንግ የምንሰጠው ኢንዲቪዥዋል ፐርፎርማንስ ኤንድ ግሮዝ ኦብጀክቲቭ ሴት ስናደርግ ነው። ኦር ደግሞ ኦርጋናይዜሽናል ኤንድ ዲፓርትመንታል ኦብጀክቲቭ ስንል ደግሞ እንዳልኳችሁ እንደ ተቋም ይሄ ትሬኒንግ ምን ይሰጠናል ብለን አይደንቲፋይ ማድረግ ያስፈልገናል። ኢንስትራክሽናል ኦብጀክቲቭ ደግሞ ስንል እንዴት ነው የሚከናወነው ይሄ ስልጠና፣ ምን ነገሮችን ያካትታል፣ ስንት ሰልጣኝ ያካትታል የሚለው ከኢንስትራክሽናል ኦብጀክቲቭ ጋር የተያያዘ ነው። ደረጃ ኒድስ አሰስመንት ከሰራን በኋላ ሁለተኛ ላይ ኦብጀክቲቭ ሴት እናደርጋለን ብለናል። ሶስተኛ ደግሞ ዴቨሎፕመንት ኦፍ ዘ ትሬኒንግ ፕሮግራም ኤንድ ኢምፕሊሜንቴሽን ነው። አሁን ላይ ቤዚክሊ እንዴት አድርገን ነው ትሬኒንጋችንን የምናከናውነው፣ ሜቶዶቹን የምንመርጠው የሚለው ነገር ላይ ነው ፎከስ የምናደርገው። ይሄ ስቴጅ ቤዚክሊ ሶስት ኮምፖነንቶች አሉት። የመጀመሪያው ፕሪ ኮንዲሽንስ ኦፍ ትሬኒንግ አይደንቲፋይ ማድረግ ነው። ኤንድ ሰከንድ አሬንጂንግ ዘ ትሬኒንግ ኤንቫይሮንመንት ነው። ኤንድ ተርድሊ ቹዚንግ ትሬኒንግ ሜተድስ ኤንድ አፕሮች ነው። ከትሬኒንግ በፊት ያሉ ቅድመ ሁኔታዎችን ማዘጋጀት፣ እንደዚሁም ደግሞ ትሬኒንጉ ሲካሄድ ምቹ ሁኔታዎችን መፍጠር የሚያስችል ነባራዊ ሁኔታዎችን መፍጠር የዚህ አንዱ ስቴጅ ኮምፖነንት ነው። እንደዚሁም ምን አይነት ትሬኒንግ ሜቶዶችን እንጠቀማለን የሚለውን እንደዚሁ አይደንቲፋይ ማድረግ አንዱ ዓላማው ነው። በሶስተኛው ስቴጅ ላይ which is development of the training program and implementation, checking for different preconditions of training is important. What we mean by this is we should check for trainability of employees, meaning we should assess whether the employees that we are trying to train have the ability to learn the content that we are trying to train them. Meaning that do they have prerequisite skills and knowledge to understand the material that we are delivering, and do they have the motivation to learn or to be trained is one question we should ask. ስልጠና ትሬኒንግ ፕሮግራም
ኢምፕሊመንት ከማድረጋችን በፊት የተለያዩ ፕሪኮንዲሽኖችን ቼክ ማድረግ አለብን። ሰው የተለያዩ ቅድመ ሁኔታዎችን መመልከት አለብን። የመጀመሪያው ትሬናቢሊቲ ነው። ሰው ሰልጣኞች ብለን አይደንቲፋይ ያደረግናቸው ይፈልጋሉ ወይ መሰልጠን የሚለው ኢምፖርታንት ነው። የማይፈልጉ ከሆነ አስቸጋሪ ነው፣ ዌስት ኦፍ መኒ ነው የሚሆነው። ሌላኛው እዚህ ጋር ትሬናቢሊቲ የምንለው ላይ ፕሪሪኩዊዚት የሆነ እውቀት አላቸው ወይ ማለታችን እዚህ ጋር ቅድመ ሁኔታዎችን አሟልተዋል ወይ። ሰው አንዳንድ ለምሳሌ እናንተ ኮርስ ስትወስዱ ፕሪሪኩዊዚት ያላቸው ወይም ደግሞ ቀድማችሁ መማር ያለባችሁ ኮርሶች ሊኖሩ ይችላሉ። ለምሳሌ አካውንቲንግ 2 ከመማራችሁ በፊት አካውንቲንግ 1 መማር ግዴታ ነው። ኮስት አካውንቲንግ ከመማራችሁ በፊት ፋይናንሻል አካውንቲንግ መማር ኮመን የሆነ ነገሮች ናቸው። ልክ እንደዛው በተቋማት ውስጥም ስልጠና ስንሰጥ ምንድነው ባክግራውንድ ኖሌጅ አላቸው ወይ ስለምንሰጠው ስልጠና። ዝም ብለን ወደ ከባድ ኮንሴፕት ከመሄዳችን በፊት ቀላሉን ነገር ቀድሞ ያውቁታል ወይ ወደ ኮምፕሌክስ ነገር ከመግባታችን በፊት የሚለውን ማጣራት ያስፈልጋል። እንደዚሁም ፍላጎት አላቸው የሚለውን ማጣራት ያስፈልጋል ነው። ሌላኛው ሰፖርት ማግኘት ያስፈልገናል። ቼክ ማድረግ ያለብን ነገር ሰፖርት አለው ወይ ከቶፕ ማኔጅመንት። እኛ ልንሰጠው ያሰብነው ትሬኒንግ የበላይ ኃላፊዎች እንዲሰጥ የሚፈልጉት ታይፕ ኦፍ ትሬኒንግ ነው። ሳምታይምስ ከተቋሙ ጎል ጋር እንደዚሁም ከማኔጅመንቱ ፕራዮሪቲ ኤሪያ ጋር የማይሄድ ከሆነ ትሬኒንጉ አስፈላጊ ሆኖ ላይካሄድ ይችላል። ኦኬ ሶ ማኔጅመንት ይፈልጋል ወይ፣ ሰራተኛውም እንደዚሁ ይፈልጋል ወይ፣ ሰልጣኙ ይፈልጋል ወይ የሚለውንም ቼክ ማድረግ ሌላኛው ኢምፖርታንት ነው። እንደዚሁም ስለ ጥቅሙ በደንብ መግለጽ ሊያስፈልግ ይችላል። ሰልጣኞች ለሚባሉት አካሎች ምን አይነት ኢንትሪንሲክ ቤኔፊት ኤንድ ኤክስትሪንሲክ ቤኔፊት ሊኖረው እንደሚችል ትሬኒንጉ ግልጽ ልናደርግላቸው ይገባል ቀድመን። እንደዚሁም ከጨረሱም በኋላ ኢንትሪንሲክ ቤኔፊት ስንል ለምሳሌ ምን አይነት ውስጣዊ እርካታ ሊያገኙ እንደሚችሉ፣ ምን አይነት ፐርሰናል ግሮዝ ሰዎች አንድም ደስተኛ የሚሆኑት ቅድም እንደተናገርኩት ራሳቸውን በተለያየ መንገድ ሲያሳድጉ ነው። እና ይሄ ትሬኒንግ እንዴት ፐርሰናል ግሮዝ ፕሮቫይድ ሊያደርግላቸው እንደሚችል ኤክስፕሌን ልናደርግ ይገባል። እንደዚሁም ምን አይነት ኤክስትሪንሲክ ቤኔፊቶች ኤክስትሪንሲክ የምንላቸው ሌላ አካል የሚሰጠን ጥቅሞች ማለት ነው። ተቋሙ ምናልባት ሪኮግኒሽን ሊሰጠን ይችላል ሰርተፊኬት ሰጥቶ፣ ወይም ደግሞ ያንን ስልጠና ለወሰደ ሰው ለምሳሌ ኢንተርናሽናል ሰርቲፊኬሽን ፋሲሊቴት አድርጎ ከሆነ ተቋማችን ሳለሪ ኢንክሪዝ ሊኖረው ይችላል፣ ፕሮሞሽን ሊኖረው ይችላል። እና እነዚህ ነገሮች ትሬኒንጉ ጋር አብሮ ተያይዞ ለሰራተኞች ሊነገራቸው የሚገባ ነው። እንደ ቅድመ ሁኔታ ይሄ ነገር ልታገኙ ትችላላችሁ ይሄን ትሬኒንግ ላይ ከተሳተፋችሁ ብለን ልነግራቸው ይገባል። የምንመለከተው ኮንዲሽንስ ኦፍ ትሬኒንግ ኤንቫይሮንመንት ነው። የትሬኒንግን ፕሪኮንዲሽኖች ካሟላን በኋላ በምን አይነት ሁኔታ ነው ትሬኒንጉን የምናከናውነው፣ በምን አይነት መልኩ ነው ትሬኒንጉ የሚከናወነው የሚለውን ዲሳይድ እናደርጋለን። ለምሳሌ ትሬኒንጉን የምናከናውነው is it a whole or in part way? Is it in a massed or in a spaced practice? Are we going to make the learners overlearn? What is the knowledge of results? What is the attention? What is the retention of the trainees የሚለውን ኢቫሉዌት ማድረግ ሊያስፈልገን ይችላል and አድሬስ ማድረግ ሊያስፈልገን ይችላል። እነዚህን ነገሮች እንመለከታለን። ምንድነው ሆል ቨርሰስ ፓርት ትሬኒንግ። ትሬኒንጉን በምናከናውንበት ጊዜ በምን አይነት መልኩ ይሆናል ስንል ሆል ሊሆን ይችላል፣ ፓርት ሊሆን ይችላል፣ ማስ ሊሆን ይችላል፣ ስፔስ ሊሆን ይችላል፣ ኦቨር ለርኒንግ ልናከናውን እንችላለን እና ሌሎችም። ወይም ደግሞ
ፓርት ትሬኒንግ የምንላቸው ነገሮች ሁለት ትሬኒንግን የምናከናውንበት ኮንዲሽኖች ናቸው። ለምሳሌ ሆል ሜትድ ሰልጣኞቹ አንድን ተግባር ሲማሩ በአንዴ ሙሉ ለሙሉ ከጅማሬ እስከ ፍጻሜ ሙሉ ለሙሉ ይማራሉ። ከጅማሬ እስከ ፍጻሜ ሙሉ ለሙሉ አንድን ነገርን ብንማር ይሄ ምንድነው? ሆል ሜትድ ኦፍ ትሬኒንግ ነው። ለምሳሌ መኪና ስንማር ለየብቻው ሳይሆን እያንዳንዱን ማርሽ ሲቀየር እንዴት እንደሆነ፣ መስታወት እንዴት ማየት እንዳለብን፣ እንዴት ለሰዎች ጥንቃቄ እንዲያደርጉ ክላክስ ማድረግ እንዳለብን፣ እንዴት መንገድ መመልከት እንዳለብን፣ እንዴት ነዳጅ መርገጥ እንዳለብን፣ እንዴት ማርሽ መቀያየር እንዳለብን፣ መኪናችን ማኑዋል ከሆነ እንዴት ፍሪ ሲሆን እንይዛለን የሚለውን ነገር በአንዴ ለምሳሌ ልንማር እንችላለን። the first day of class ፕራክቲካል የሆነ ስልጠና በሚደረግበት ጊዜ ሁሉንም አንዴ ሊነግሩን ይችላሉ። ሌላኛው ፓርት ሜትድ ደግሞ well as the term implies አንድ ነገር ስንማር ኢንተግሬትድ በሆነ መልኩ ሳይሆን ምንድነው ኢንዲቪዥዋሊ ነጥለን በምንማርበት ጊዜ ይሄ ደግሞ ፓርት ሜትድ ልንለው እንችላለን። ለምሳሌ በተመሳሳይ መልኩ ቅድም አንድ ሰው መኪና ስልጠና በሚወስድበት ሰዓት አሰልጣኙ ሁሉንም አንዴ አሳይቶት ከዛ እስቲ አሳየኝ ሊለው ይችላል። ኦር ደግሞ አሰልጣኙ እስቲ ዛሬ ይሄን ነው የምንማረው፣ ለምሳሌ መሪ አጨባበጥ እንዴት እንደሆነ፣ እንዴት ነው ስቲር ማድረግ የምንችለው፣ ወደ ቀኝ ወደ ግራ ማድረግ የምንችለው፣ ምንጠመዝዘው መሪ የሚለውን ዛሬ እናያለን። በሚቀጥሉት ደግሞ ምናልባት እንዴት ነው ፍሬን የምንይዘው፣ ፍሪ ሲሆን የምንይዘው፣ ማርሽ ፍሪ ሲሆን ይዘን እንዴት ነው የምንቀይረው የሚለውን በተከታታይ ሰፓሬት በሆኑ ሴሽን ፕሮቫይድ አደርግልላለሁ ቢለን ይህ ፓርት የሆነ ትሬኒንግ ሜትድ ነው። rather than integrating all the training components all at once ከፋፍለን ትሬኒንጉን ፕሮቫይድ ስናደርግ ይሄ ፓርት ትሬኒንግ ይባላል። ምን ያህል ኮንተንት ነው በአንዴ የምናቀርበው የሚለውን መልስ እንድንመልስ ያስችለናል። ይሄ አንዱ ኮንዲሽን ኦፍ ትሬኒንግ ነው። ትሬኒንጉን ስናከናውን በአንዴ ነው ወይስ ደግሞ ሴሽኖቹን ከፋፍለን ነው የሚለውን ለኛ ለራሳችን ልንመልስ ይገባል፣ ትሬኒንጉን የምንሰጥ አካል ከሆነ። ኛው ኮንዲሽን ትሬኒንግ የምናከናውንበት በማስድ ወይም በስፔስድ ፕራክቲስ ሊሆን ይችላል። በማስድ ፕራክቲስ ማለት ያለምንም እረፍት አንድን ትሬኒንግ ሴሽን በተከታታይ በምናከናውንበት ጊዜ ይሄ ማስ ፕራክቲስ እንለዋለን። ስፔስድ ደግሞ በመሃል እረፍት እያደረግን አንድን ትሬኒንግ ለማከናወን በምንጥርበት ጊዜ ይሄ ስፔስ ፕራክቲስ ነው። ማስድ ፕራክቲስ ያው አንድን የትሬኒንግ ሞጁል ቶሎ እንድንጨርስ ያስችለናል። ስፔስ ፕራክቲስ ደግሞ ሰዎች እረፍት አድርገው ሪካቨር አድርገው ከዚህ በፊት የተማሩትን ከልሰው እንዲመጡና እንዲማሩ ያስችላቸዋልና አንዱ ተመራጭ መንገድ ነው ስፔስ ፕራክቲስ። ለ8 ሰዓት በተከታታይ ለምሳሌ አንድን ኮርስ የምትወስዱ ከሆነ ሌትስ ሴይ ባንክ ሪኮንሲሊዬሽን ስለመስራት ወይም ደግሞ ፔሮል እንዴት ማዘጋጀት እንደሚቻል የምትማሩ ከሆነ ይሄን በ8 ሰዓት በተከታታይ ቀኑ ሙሉ ቢሰጥ ይሄ ማስድ የሆነ ፕራክቲስ ነው። ስፔስድ ደግሞ ቢሆን ምናልባት ከሰኞ እስከ ሰኞ ለምሳሌ በዚህ ሰኞ ጀምሮ እስከሚቀጥለው ሳምንት ሰኞ በቀን 1 ሰዓት እየተሰጠ ሰኞ፣ ማክሰኞ፣ ሮብ እያለ እስከሚቀጥለው ሰኞ ትሬኒንጉ ሊከናወን ይችላል። እንደዚህ በምናደርግበት ጊዜ ስፔስ ፕራክቲስ ነው። ይሄ አንዱ ኮንዲሽን ፎር ትሬኒንግ ነው። በምን አይነት ሁኔታ ውስጥ ትሬኒንጉን ልንሰጥ እንችላለን፣ በምን መልኩ ልንሰጥ እንችላለን የሚለውን ኮንሲደር እንድናደርግ የሚያስችለን ነው። Learning is another concept. Overlearning simply means continuing to practice or study a skill even after an employee has already mastered it. Overlearning አንደኛው
condition for training ነው። so overlearning ስንል ምንድነው? አንድ ሰው አንድን ክህሎት ካዳበረ በኋላ ያንን ክህሎት ደጋግሞ እንዲሰራው እንዲተገብረው ማድረግ ይሄ overlearning ነው። ይህም ማለት ለምሳሌ አንድ የሆቴል ሰራተኛ አንድ የሪዘርቬሽን የሆቴል ሩም ሪዘርቬሽን ሲስተም ሊሆን ይችላል። ለምሳሌ ኦፔራ ሊሆን ይችላል፣ አይዲኤስ ሲስተም ሊሆን ይችላል። ይሄን ካሰለጠነው በኋላ እንዴት መጠቀም እንዳለበት ደጋግሞ እዛ ሲስተም ላይ እንዲለማመድ ብናደርገው ለምሳሌ this is overlearning already ለምሳሌ ትንሽ ተረድቶት ሊሆን ይችላል። ነገር ግን እስቲ ደጋግመህ ቡክ አድርግ እንዴት ነው የሚደረገው የሚለውን ደጋግሞ ፕራክቲስ እንዲያደርግ ስናደርገው this is overlearning። ይሄ ለምን ይረዳል? በተለይ አንድን ሀሳብ ቶሎ ከአእምሮ እንዳይጠፋ so it increases retention over time ሲባል እንዳይረሳ አንድን ኮንሰፕት ትሬን የተደረጉትን ነገሮች ሰዎች እንዳይረሱት ያደርጋል። በሌላ መልኩ ደግሞ አውቶማቲክ ያደርገዋል ቢሄቪየሩን ወይም ደግሞ አንድን ተግባር ሲተገብሩ ብዙም ሳያስቡ ሳይጨነቁ በቶሎ እንዲተገብሩት ያስችላል። ደግሞ አንዳንድ አስጨናቂ ሁኔታዎች ላይ በሚሆኑበት ጊዜ ሰራተኞች ምንድነው ያንን ስራ በቀላሉ ቶሎ እንዲሰሩት ለምሳሌ አንዳንዴ ስራ በሚበዛበት ሰዓት ምንድነው አይጠፋቸውም አይደናገራቸውም because ደጋግመው ሰርተውታል ያንን ትሬን የተደረጉትን ነገር so ብዙ አይቸገሩም ማለት ነው። so overlearning ስንል in general already ሰራተኞች ትሬን ያደረግናቸውን ነገሮች እስከ የሆነ አማውንት ከተረዱት በኋላ ያንን ነገር ደጋግመው እንዲሰሩት ለማድረግ እንጥራለን። ከዛ ኖሌጁን ኢምፓርት ለማድረግ እንጥራለን ነው በዋነኝነት። ሌላ አዲሽናል ኤግዛምፕል ለምሳሌ አንድ ካልኩሌሽን ኮርስ ተማራችሁ or ደግሞ የሆነ ስታቲስቲክስ ስልጠና ተሰጣችሁ so ይሄ ኳንቲቴቲቭ የስታቲስቲክስ ስልጠና kind of የሚሰጠን ወይም ኢምፓርት የሚያደርገን ኖሌጅ ሊኖር ይችላል። ለምሳሌ ከሪግሬሽን ጋር የተያዘ ትሬኒንግ ሊሆን ይችላል። ስለዚህ ይሄ ሪግሬሽን ስለ ሪግሬሽን የተሰጠንን ስልጠና ተመልክተን ወይም አዳምጠን የሆነ መረጃ ሰብስበን ሊሆን ይችላል፣ የሆነ ነገር ተረድተን ሊሆን ይችላል። ነገር ግን ያንን ኮንቲኒየስሊ ፕራክቲስ እንድናደርገው እስቲ እንዴት እንደሚሰራ በተለያዩ ሶፍትዌሮች ደጋግመን ስንለማመድበት ምንድነው overlearning ይፈጠራል ማለት ነው። ሀሳቡን የበለጠ በደንብ እንድንረዳው ፈተናም ካለው ያ ነገር በፈተና ላይ ሳንጨናነቅ ቶሎ ቶሎ ጠቅጠቅ እንድናደርግ ያስችለናል። ብዙ ጊዜ ተማሪዎች ካያችሁ ምን ያደርጋሉ? የሆነ ፈተና ሊቃረብ ሲል መጨረሻ ሰዓት ላይ ያነቡና አንብቤው ነበር እኮ ጠፋብኝ ይላሉ። ይሄ የሚከሰተው ምንድነው? overlearn ስላላረጉ ነው። ደጋግመው ፕራክቲስ ስላላረጉት ያው ጭንቀት በሚመጣበት ጊዜ ይጠፋል ያ ኮንሰፕት። so overlearn ማድረግ አንዱ ሜቢ ኢምፖርታንት የሆነ ኮንዲሽን ሊሆን ይችላል በትሬኒንግ። stage of results የምንለው ወይም ደግሞ በሌላ መልኩ ፊድባክ አንዱ የኮንዲሽን ኦፍ ትሬኒንግ ፓርት ነው። ሰው ምቹ ሁኔታን ከመፍጠር ጋር የተያያዘ ነው። ይህም ማለት ከሰልጣኞቹ ወይም ከትሬኒ ከምንላቸው መረጃን መሰብሰብ ያስፈልጋል። ምን አይነት መረጃ ነው? ወይም ከስልጠናው ጋር የተያያዘ ስልጠናው እየተካሄደ ሳለ ስለ ስልጠናው ምን እየተሰማችሁ ነው የሚለውን ልንጠይቃቸው ይገባል። ስልጠናው እየተካሄደ ሳለ እንደዚሁም ደግሞ ለሰልጣኞቹ መረጃ ልንሰጣቸው ይገባል። እንዴት እየፈጸሙ እንዳለ ስልጠናው ላይ አፈጻጸማቸው እንዴት እንደሆነ ልንነግራቸው ይገባል። ምን ጋር ጥሩ እየሰሩ እንደሆነ ምን ጋር እርማት እንደሚያስፈልጋቸው ግልጽ ልናደርግላቸው ይገባል። ለምሳሌ ሌትስ ሴይ የፀጉር ስራ ትሬኒንጉ ከሱ ጋር የተያዘ ሊሆን ይችላል። ሶ አንድ አሰልጣኝ በየጊዜው እየሄደ ምን አይነት ጥሩ ስራ እየሰራ እንደሆነ ሰልጣኙ ለአዲስ ለሚሰለጥነው ፀጉር አስተካካይ ወይም ደግሞ
የፀጉር ባለሙያ ለመሆን የሚሰለጥነው ሰውዬ በየጊዜው ምን ሊሰጠው ይገባል? ፊድባክ ሊሰጠው ይገባል። እንደዚሁም ደግሞ አሰልጣኙ ምን ሊወስድ ይገባል? ፊድባክ ሊወስድ ይገባል። መረጃ ሊቀበል ይገባል። እንዴት ነው ትሬኒንጉ? ስለዚህ ዛሬ ስለተሰጠው ትሬኒንግ ምን ይሰማል የሚለውን መረጃ ሊወስድ ይገባል ነው። ይሄ ነው ኖሌጅ ኦፍ ሪዛልትስ ጋር በተያያዘ ወይም ደግሞ ሲምፕሊ ፊድባክ ልንቀበል ይገባል የምንለው። ሌላው አቴንሽን ልንሰጥ ይገባል። ስልጠና ስንሰጥ ያሉትን ነባራዊ ሁኔታዎች በተቻለ መጠን ምቹ ለማድረግ መጣር አለብን ነው። Trainers should try to design training programs and materials to ensure that trainees devote attention to them. So ትኩረት ሊሰጡበት በሚችሉበት ሁኔታዎች መፍጠር አለብን። ሰልጣኞች የምንሰጠውን ትሬኒንግ እንዲወዱት ለማድረግ ምቹ ሁኔታዎችን መፍጠር አለብን ነው። ለእነዚህ ነገሮች ትኩረት መስጠት አለብን። ለምሳሌ ጥሩ ጉድ ቴምፕሬቸር ያለበት ክፍል ውስጥ፣ ብርሃን ያለበት ክፍል ውስጥ፣ በቂ መቀመጫ፣ ክፍሉም ዝም ብሎ ያልተጣበበ መሆን የለበትም። እንደዚሁም ስናኮች መኖር አለባቸው። ወይም ደግሞ የተለያየ የሚቀመስ ነገር ሊኖር ይገባል ትሬኒንግ ስናካሄድ። ይሄን ምን ለማድረግ ነው? ይሄ ሰልጣኞቻችን ስልጠናውን በደንብ ትኩረት እንዲሰጡት በተለያየ ኤክስተርናል ፋክተር ምክንያቶች ስልጠናውን እንዳይጠሉት በሚል ነው። ስለዚህ በአጭሩ አቴንሽን ስንል ትኩረት መስጠት አለብን። ምቹ ሁኔታዎችን ለመፍጠር ትኩረት መስጠት አለብን። እንደዚሁም ደግሞ ሊያሰናክሉ የሚችሉ ነገሮችን ማስወገድ አለብን። ስልጠናውን ሊያሰናክሉ የሚችሉ ነገሮችን ለምሳሌ ጩኸት ያለበት ቦታ እንዳይሆን ቀድመን ምን ማድረግ አለብን? መጠንቀቅ አለብን። በተቻለ መጠን ስልጠናው ከመጀመሩ በፊት ሰዎች ስልካቸውን ሳይለንት እንዲያደርጉ ለምሳሌ ልናደርግ ይገባል። ትሬኒንጉ ከተቋማችን ውጪ የሚካሄድ ከሆነ ሆቴል አካባቢ ከሆነ በተቻለ መጠን እዛ ሆቴል አካባቢ ረብሻ የማይኖርበት ቦታ መርጠን ሊሆን ይገባል። ኦኬ፣ ገንዘብ እስካወጣንበት ለዛ ትሬኒንግ ለነዚህ ነገሮች ጥንቃቄ ልንወስድ ይገባል። ሌላኛው ሪቴንሽን ነው። ሪቴንሽን ማለት የሰጠነውን ትሬኒንግ ምን ያህል ሰዎች አንደርስታንድ አድርገውታል የሚለውን ነገር ቼክ ለማድረግ መጣር አለብን ነው። ሶ are the trainees retaining what they have learned የሚለውን ነገር ቼክ ማድረግ ያስፈልገናል። ለምሳሌ ፈተናዎችን ፕሮቫይድ ልናደርግ እንችላለን። ሰዎች ያስተማርናቸውን ተረድተዋል ወይ የሚለውን ቼክ ለማድረግ። እንደዚሁም ደግሞ ፕራክቲካል የሆነ ነገር ከሆነ እስቲ ለብቻችሁ ስሩት ብለን ኢቫሉዌት ልናደርጋቸው እንችላለን። ሶ ሪቴንሽናቸውንም ቼክ ማድረግ ያስፈልጋል። አንዱ ትሬኒንግ በምናከናውንበት ጊዜ እንደ ኮንዲሽን ልናስታውሰው የሚገባ ነገር ነው። in development of the training program የሚለው ስቴፕ ላይ preconditions, conditions እና choosing training methods part of የዚህ ስቴፕ ናቸው ብለናል። so when choosing training methods on the job training, off the job training እንዲሁም ደግሞ የሁለቱን ኮምቢኔሽኖች ልንጠቀም እንችላለን ስልጠናችንን ስናካሄድ ማለት ነው። በምን መንገድ ነው ስልጠናው ሊካሄድ የሚችለው የሚለውን ስንመ on the job training አንደኛው ነው። on the job training የሚባለው ስልጠናው የሚካሄደው ምንድነው? It is in the actual work setting while performing the real job tasks. Okay, ስራውን እየሰራን በስራው ቦታ ላይ ሆነን ተገኝተን የምናደርገው ስልጠና ይሄ on the job training ነው። ስለዚህ ምንን ያካትታል? ስራውን እየሰራን ኦኬ፣ እንደዚሁም ደግሞ የስራው ቦታ ላይ በመገኘት ስልጠናው ሲሰጠን on the job training ነው። off the job training ደግሞ ምንድነው? ስልጠናው የሚሰጠው ስራው የሚሰራበት ቦታ ላይ አይደለም። ኦኬ፣ ስልጠናው የሚሰጠው ምናልባት ከስልጠናው ኢንቫይሮንመንት ይሄ ከስራው ከሚሰራበት ኢንቫይሮንመንት ውጪ ነው። ምናልባት ስራውን እየሰራንም ላይሆን ይችላል ስልጠናውን የምናደርገው አንዳንዶቹ ኦፍ ዘ ጆብ ትሬኒንግ። ኮምቢኔሽን ደግሞ ሁለቱን ምን ለማድረግ እንሞክራለን? ብሌንድ ለማድረግ የምንሞክርበት ሜካኒዝም ነው ኮምቢኔሽን ሜተድ።
ትሬኒንግ ስንል ኦን ዘ ጆብ ድም ኦፍ ዘ ጆብ ትሬኒንግንም ኮምባይን የምናደርግበት የኦን ዘ ጆብ ትሬኒንግ ኤግዛምፕል ለምሳሌ ጆብ ሮቴሽን፣ ኮቺንግ፣ አፕሬንቲስሺፕ እነዚህ they are on the job training. Off the job training ደግሞ ኤግዛምፕሎች lectures, simulations, case studies, classroom instructions, vestibule training. These are examples of training methods which are off the job training. So እነዚህን እንመለከታለን። ምንድነው job rotation, coaching, apprenticeship እንደዚሁም off the job training ላይ ያሉት ምንድን ናቸው የሚለውን በአጭር እንመለከታለን። ቅድም እንዳልኩት ይሄ ኦን ዘ ጆብ ትሬኒንግ ስራውን በምንሰራበት ቦታ ላይ ሆነን ስራውን እየሰራን በዛው ስልጠና የምንወስድበት ነው ብለናል። ይሄ መቼ ላይ ነው የሚጠቅመው የሚለውን ስንመለከት it's much more practical for jobs that are difficult to learn quickly by watching. so በመልከታ ብቻ የማንረዳቸው ነገሮች አሉ። አንዳንድ ነገሮች በንግግር ብቻ በማየት ብቻ ልንረዳቸው እንችላለን። አንዳንድ ደግሞ ነገሮች ምንድነው በመስራት ኦኬ getting our hands dirty ይባላል። so በመተግበር በመስራት የምንረዳቸው ነገሮች አሉ። so on the job training አንዳንድ ስራዎች ምናልባት ለማስረዳት በቃል የማይመቹ ከሆነ በስራ ብቻ በማሳየት በሚሆኑበት ለማስረዳት የሚመቹት በመስራትና በማሳየት በሚሆኑበት ጊዜ on the job training ነው ልንል እንችላለን። so ኢምፕሎይው ምን አሳይን ሊደረግለት ይችላል? ምናልባት ሱፐርቫይዘር ወይም ሜንቶር ሊኖረው ይችላል ወይም ኮች ሊኖረው ይችላል። ያንን ስራ በተግባር እንዴት መስራት እንዳለበት ያሳየዋል። so ስልጠና የሚሰጠው ሰው either ሜንቶር ሊሆን ይችላል ወይ ኮች ሊሆን ይችላል። so ይሄ አዳዲስ ሰራተኞችን ለማሰልጠን ለምሳሌ ብንፈልግ on the job training ልናከናውን እንችላለን። ወይም ደግሞ አዳዲስ ነገሮች በሙያዎች ላይ አዳዲስ ነገሮች በሚተዋወቁበት ጊዜ on the job training ፕሮቫይድ ሊደረግ ይችላል። ለምሳሌ መካኒክ ሆነ ከዚህ በፊት የምታውቀው ኖርማል መኪናዎችን የነዳጅ መኪናዎችን መጠገን ሊሆን ይችላል። አሁን ደግሞ ምንድነው የኤሌክትሪክ መኪናዎች እየመጡ ነው ማርኬቱ ላይ። ስለዚህ እንዴት ነው እነሱን ሜንቴን የምናደርገው የሚለውን ስልጠና ሊሰጥ ይችላል። ስልጠና የሚሰጥህ ሙሉ ለሙሉ ክላስ ውስጥ በመማር ላይሆን ይችላል። ገብተህ የኤሌክትሪክ ኢንጂኑ ሞተሩ ምን ሊመስል እንደሚችል፣ ውስጡ ያሉት ኮምፖነንቶች ምን ሊመስሉ እንደሚችሉ፣ ባትሪው ምን ሊመስል እንደሚችል እና ከኤሌክትሪክ መኪና ጋር የተያዙ ፕራክቲካል የሆኑ ነገሮች ስልጠና ሊሰጡ ይችላል ማለት ነው። ይሄ on the job training ሊሆን ይችላል። so already some type of knowledge ኖሮ አዳዲስ ሬኖቬሽኖች በሚመጡ ጊዜ ወይም ደግሞ አዳዲስ የፕሮሰስ ለውጦች በሚኖርበት ጊዜ ወይም የቴክኖሎጂ ለውጥ በሚኖርበት ጊዜ ሰዎች ራሳቸውን አፕዴት ማድረግ በሚፈልጉበት ጊዜ on the job training ሊወስዱ ይችላሉ። ብዙ ጊዜ ቴክኒካል ባለሙያዎች on the job training ይወስዳሉ። እዚህ ጋር በተጨማሪ የሚነግረን on the job training አስፈላጊ የሚሆነው በተለይ አንድ ለአንድ ሆኖ ስልጠና ለመስጠት ግዴታ በሚሆንበት ጊዜ ወይም ደግሞ ጥቂት ሰዎች ብቻ ማሰልጠን በምንችልበት ጊዜ on the job training ሊያስፈልግ ይችላል። እንደዚሁም ኢንዴፕዝ የሆነ ፕራክቲካል የሆነ ስኪል ሴት ዴቨሎፕ እንዲያደርጉ የምንፈልግ ከሆነ on the job training አስፈላጊ ሊሆን ይችላል። ኢንስትራክሽን አፕሮፕሪየት ካልሆነ ኢንስትራክሽን ማለት ይሄን አርግ ያን አርግ ብቻ ማለት ብቻ በቂ በማይሆንበት ጊዜ በትግበራ ማሳየት አስፈላጊ በሚሆንበት ጊዜ on the job training አስፈላጊ ሊሆን ይችላል። እንደዚሁም ስራ መቋረጥ በማይችልበት ጊዜ ኦኬ ለስልጠና ተብሎ ለብቻው ጊዜ ዴዲኬት አድርገን ማከናወን በማንችልበት ጊዜ ስራው እየተከናወነ ሰዎችን ስልጠና ልንሰጥ እንችላለን። so እዚህ ጋር ከዚህ በተጨማሪ የምንጠቀማቸውን መሳሪያዎች በደንብ ለመግለጽ ኦኬ እንዳልኳችሁ ቅድም ለቴክኒካል ሪሌትድ ጆቦች በተለይ በጣም ኢምፖርታንት ነው። so የሚሰራባቸውን መሳሪያዎች ኢንስትሩመንቶች እንደዚሁም ደግሞ ስራው ላይ ሊገጥመን የሚችሉ ችግሮችን ኤክስፕሊሲትሊ ለማሳየት በምንፈልግበት ጊዜ on the job training በጣም relevant ሊሆን ይችላል።
አድቫንቴጅ ኦፍ ኦን ዘ ጆብ ትሬኒንግ ሌላኛው ነው እዚህ ጋር የተጠቀሰው። የመጀመሪያው ሪሌቲቭሊ ኢንኤክስፔንሲቭ ነው። ብዙ ወጪ አናወጣም። ለትሬኒንግ ብቻ ብለን የምንመድበው ብዙ ገንዘብ ላይኖር ይችላል። ኦኬ ስራው እየተሰራ በዛው የምናሰለጥን ስለሚሆን ብዙ ወጪ ላናወጣ እንችላለን። እየሰራን እንድንማር ያስችለናል። ሁለተኛው ትሬኒስ ለርን ኒው ስኪልስ አዳዲስ ክህሎቶችን እንዲማሩ ያደርጋል ስራውን እየተማሩ። እንደዚሁም አዳዲስ ኤክስፔንሲቭ የሆኑ ፋሲሊቲዎችን ላያስፈልጉን ይችላሉ። ኦፍ ዘ ጆብ ትሬኒንግ ላይ ለምሳሌ አንዳንዶቹ ኤክስፔንሲቭ ኢኩዊፕመንት ገዝተን የስራ ኢንቫይሮንመንቱን የምናስመስልባቸው አሉ። ይሄ ግን ስራውን እየሰራ ስለሆነ ሌላ አዲሽናል ወይም ደግሞ የስራ ኢንቫይሮንመንቱን ሬፕሊኬት ወይም ደግሞ ሲሙሌት የሚያደርግ ኢንቫይሮንመንት ክሬት ማድረግ አያስፈልግም። ስራውን እያሰራ ስልጠና ትሰጣለህ በዛው። ስለዚህ አዲሽናል የሆነ ኢኩዊፕመንቶች ወይም የተለያዩ ፋሲሊቲዎች መገንባት ኢንስቶል ማስደረግ አያስፈልግም። ሶ no need of expensive facilities, so you kind of are able to save money. Okay, and practically የሆነ learning እናገኛለን አይደለ? so እጃችን እየጨበጠ እየዳሰሰ እየሰራን እንማራለን። ይሄ ደግሞ የመረሳቱ ነገር ይቀንሳል on the job training ሲሆን ኢሚዲየት ፊድባክም እናገኝበታለን አብሮ ተያይዞ። ሰው አንድ ሜንቶር ወይም ኮች አብሮን ስለሚኖር ስንሳሳት እዛው አይ ይሄ እንደዚህ አይደለም ይሄ እንደዚህ አይደለም ብሎ ይነግረናል። በዛ ጊዜ እንታረማለን እናስተካክላለን። ጋራጅ ለምሳሌ ሰርታችሁ የምታውቁ ከሆነ እንደዛ ነው የምትማረው አይደለ? አንድ ሲኒየር የጋራጅ ባለሙያ ለምሳሌ እያሳየህ እንዴት እንደሚሰራ አንተም ቆመህ እያየህ ተግብር ትባላለህ። ኋላ እየሰራህ እየተገበርክም ደግሞ እንትን ታደርጋለህ ትማራለህ። ዳይሬክት ሬሌቫንስ ቱ ዘ ጆብም አለው ከስራው ጋር ምንድነው ቀጥተኛ ቁርኝት አለው። እንደዚሁም ለስራውም እንደዚሁም ይጠቅማል። ቢካዝ ፕሮዳክቲቭ እየሆነ ነው ስንሰራ እያመረትን ስለሆነ ያው ይጠቅማል። ማንኛውም ያው ጥሩ ነገር ያው ባድ ሳይድም አለው ዲስአድቫንቴጅም አለው። ለምሳሌ ዲስአድቫንቴጁ የኦን ዘ ጆብ ትሬኒንግ ምንድነው? ብዙ ሰው በአንዴ ማሰልጠን ይከብዳል። ኦኬ በአንድ ጋራጅ ውስጥ ለምሳሌ ማት ሰው በአንድ ያሰለጥናለሁ ልትል አትችልም። it's very difficult። እንደዚሁም ደግሞ sometimes there is possible loss of productivity። ይህም የሚሆንበት ምክንያት ያው ሰዎች እየሰሩ ስለሚማሩ ምንድነው አንዳንዴ ስህተት ሊሳሳቱ ይችላሉ። ስለዚህ በዚህ ጊዜ ምንድነው ፕሮዳክቲቪቲያችን ላይ ወይም ምርታማነታችን ላይ ወይም ደግሞ ውጤታችን ላይ ጉዳት ሊያደርስ ይችላል አንዳንዴ። ስለዚህ በደንብ ሊከታተል ሜንቶሩ ይገባል በዚህ ኮንቴክስት። ፍሪኩዌንት የሆኑ ኢንተራፕሽኖችም ሊኖሩ ይችላሉ። ፍሪኩዌንት ኢንተራፕሽን ስንል ትሬኒንጉን እየተካሄደበት ሰዓት የተለያዩ አዳዲስ ነገሮች አራይዝ ሊያደርጉ ይችላሉ ስራው እየተሰራ። ለምሳሌ አሰልጣኛችን ሌላ ስራ አሳይን ሊደረግ ይችላል። እኛም ደግሞ ሌላ ነገር ስሩ ልንባል እንችላለን። ሙሉ ለትሬኒንግ ተብሎ ዴዲኬት የማይደረግ ሰዓት ብዙ ጊዜ ስለሚሆን ኦን ዘ ጆብ ትሬኒንግ ምንድነው የተለያዩ በመሃል ትሬኒንጋችንን ሊያቋርጡ የሚችሉ ነገሮች ሊኖሩ ይችላሉ። ሊሚትድ የሆነ ለርኒንግ ኤንቫይሮንመንት ነው ያለውም ልንል እንችላለን። ይህን ሊሚትድ ለርኒንግ ኤንቫይሮንመንት ሲባል ምንድነው ሜቢ ይሄ ሰልጣኞቹ ትሬኒዎቹ ኢንትረስትድ ላይሆኑ ይችላሉ በስልጠናው። ምክንያቱም ስራው በሚሰራበት ቦታ ስልጠናውን እየሰጠናቸው ስለሆነ አንዳንዴ ትንሽ መሰላቸት ሊፈጠር ይችላል። ኦፍ ዘ ጆብ ግን ሲሆን ምናልባት ተቋማት ሰልጣኞችን የሆነ ሆቴል ወስደው ጥሩ መናፈሻ ቦታ እያዝናኗቸው ምናምን ነው ስልጠናውን ለመስጠት የሚሞክሩት። እና ይሄ ስራውንም እየሰራ እየሰለጠንክም ሲሆን አንዳንዴ ሰዎች ቦሪንግ ሆኖ ሊሰማቸው ይችላል። and the last one is the risk of learning incorrect methods። ምናልባት በትክክለኛ መንገድ የማያስተምረን ከሆነ ሜንቶራችን
ምንድነው የተሳሳቱ መንገዶችን እንድንማር ሊያረገን ይችላል። በተለይ የሚያስተምረን ነገር ያለፈበት ከሆነ ወይም ደግሞ በትክክል መንገድ የሚያስተምረን ካልሆነ ኮቻችን ወይም ሜንቶራችን ተንሻፈን እንድናድግ ይሆናል ማለት ነው። ገና ሀ ብለን ስልጠናውን እየወሰን በተለይ ከሆነ እንድናሳሳትና ብዙ ኤረሮችን ኋላ ላይ ኮዝ እንድናረግ ምክንያት ልንሆን እንችላለን። ስለዚህ there is risk of learning incorrect methods when conducting on the job training. So here we can see the types of on-the-job training. The first one is coaching. Coaching is basically when an experienced employee or a manager gives advice, correction or feedback to a trainee. So coaching የምንለው ልምድ ያለው ሰራተኛ ወይም ደግሞ ኃላፊም ሊሆን ይችላል ለሰልጣኝ ለአንድ ለትሬኒ ምክር የሚለግስ ከሆነ የተለያዩ እርማቶችን እንዲያደርግ አስተያየት የሚሰጠው ከሆነ ይሄ ኮቺንግ ነው። ይህም ግን የሚሆንበት ኢንቫይሮንመንት ምንድነው? ሰልጣኙ ስራውን እየሰራ ባለበት ሁኔታ ነው። ለምሳሌ እዚህ ጋር የተሰጠው ኤግዛምፕል አንድ ለምሳሌ ማርኬቲንግ ማናጀር ከአዲስ ሴልስ ፐርሰን ጋር ምንድነው አንድ ተቋም ሄደው ምንድነው ስለ ተቋማቸው ምርትና አገልግሎት ሊያስተዋውቁ ሊሄዱ ይችላሉ። ከዛ ይሄ ሴልስ ፐርሰን ምናልባት የሚያደርገው የኛ ተቋም ይሄ ምርት አለን ይሄ ምርት አለን ይሄ ምርት አለን እያለ ዝም ብሎ ሊስት ሊያደርግ ይችላል። ኦኬ ሶ ያንን ካረገ ኋላ እኛ as a manager ምን ልናደርግ እንችላለን? ለሚቀጥለው ጊዜ እንደዚህ የተቋማችንን አገልግሎቶች ሊስት ዳውን ከምታረግ ወይም ሲምፕሊ ከመግለጽ ይልቅ የኛ ምርት ለነሱ እንዴት ሊጠቅማቸው እንደሚችል ብትገልጽ የተሻለ ነው ብሎ ምን ሊያደርገው ይችላል? ሊያርመው ይችላል። እንደዚሁም ራሱን ሲያስተዋውቅ እንዴት መሆን እንዳለበት ሰዎችን ወደፊት ኮንታክት ለማድረግ ቢፈልግ ምን ማድረግ እንዳለበት ሊገልጽለት ይችላል ማለት ነው። ስለዚህ ይሄ ሰውዬ የሴልስ ስራም እየሰራ ነው፣ ከአለቃው ጋር ሆኖ አብረው ስራውን እየሰሩ ነው። ነገር ግን አብረው ይተራረማሉ ማለት ነው። ሰው አለቃው ያርመዋል፣ ምን ማድረግ እንዳለበት ይገልጽለታል ማለት ነው። ሌላኛው on the job training job rotation የምንለው ነው። job rotation as it implies we move employees from one job to another or from one department to another to help them gain a variety of skills and experiences. So ሰራተኞች ልምድና ክህሎት እንዲያዳብሩ ከአንድ ዲፓርትመንት ከሚሰሩበት ዲፓርትመንት ወደ ሌላ ዲፓርትመንት ወስደን ምንድነው ልምድ እንዲቀስሙ እናደርጋለን ማለት ነው። ለምሳሌ ባንኮች ኦኬ በተለያየ ጊዜ ማኔጅመንት ትሬኒ የሚል ክፍት ስራ ያወጣሉ። እነዚህ ማኔጅመንት ትሬኒዎች ብዙ ጊዜ የሚሆነው በሌላ መስክ ላይ ልምድ ያላቸው ነው የሚሆኑት። ለባንክ ወደፊት ማኔጀር ይሆናሉ ተብለው የሚገመቱ ናቸው። የባንክ ኤክስፒሪየንስ ስለሌላቸው ባንኪንግን እንደ ማኔጅመንት ትሬኒ ሆኖ እንደ ግራጁዌት ትሬኒ ሳይሆን እንደ ማኔጅመንት ትሬኒ ፊውቸር ማኔጀር ይሆናሉ ተብለው የሆነ ጊዜ ስልጠና ይሰጣቸዋል። ለምሳሌ ስልጠናው ካስተመር ሰርቪስ ላይ ለምሳሌ ስልጠና ሊሰጣቸው ይችላል ለ3 ወር። የሎን ኤንድ ክሬዲት ዲፓርትመንት ውስጥ ሊሰጣቸው ይችላል፣ ወይም ደግሞ ባክ ኦፊስ ላይ እንዲሰሩ ሊደረጉ ይችላሉ ከ7 እስከ 9ኛው ወር። ብራንድ ማኔጅመንት ላይ ከ10ኛው ወር እስከ 12ኛው ወር በእነዚህ ስፓን የተለያየ ዲፓርትመንቶች እየወሰን ሰራተኞቹን ምን ልናደርጋቸው እንችላለን? ልናሰለጥናቸው እንችላለን። ኦኬ ልምድ የላቸውም፣ ስለዚህ ስለ ባንኪንግ እንዲያውቁ የተለያዩ ዲፓርትመንቶች እየወሰን ምንድነው ልናሰለጥናቸው እንችላለን። ኦር ደግሞ ለምሳሌ አዲስ የመጣ ሰራተኛ ላይሆን ይችላል፣ ከኛ ጋር ለብዙ ጊዜ የሰሩ ሰራተኞችም ሊሆኑ ይችላሉ። ለምሳሌ ሌትስ ሴይ ሆቴል ውስጥ ሼፍ ሆኖ እየሰራ የነበረ ጁኒየር ሼፍ ነገር ሆኖ እየሰራ ከሆነ እስቲ ማርኬቲንግ ዲፓርትመንት ላይ የሚሰሩ ስራዎች እንዴት ናቸው የሚለውን ለሆነች ጊዜ አምጥተን ምን ልናደርገው እንችላለን? ማርኬቲንግ ሪሌትድ ኖሌጅ እንዲኖረው እዛ ዲፓርትመንት ውስጥ ልናሰራው እንችላለን። ከማርኬቲንግም እንደዚሁ ወስደን ኤችአር አካባቢ ምን እንዲመስል እንደሚችል ስራው፣ ከኤችአር ወጥቶ ደግሞ ኢቨንት ኦርጋናይዚንግ ላይ ምን አይነት ስራ ሊኖር እንደሚችል
ምን ልናደርግ እንችላለን? ልናሰለጥነው እንችላለን። ሶ ሰራተኞችን ምንድነው ከአንድ ዲፓርትመንት ወደ ሌላ ዲፓርትመንት እየወሰን ዲፍረንት ልምድና እውቀቶችን እንዲጨብጡ ማድረግ ነው። አፕሬንቲስሺፕ ትሬኒንግ ደግሞ ሌላኛው በደንብ የታወቀው ኦን ዘ ጆብ ትሬኒንግ ነው። አፕሬንቲስሺፕ ከሌላው የሚለየው ለብዙ ለኤክስቴንድድ ለሆነ ፔሪድ ከአንድ ሜንቶር ወይም ደግሞ በጣም ልምድ ካለው ሰው ጋር አብረን ቆይተን ምንድነው ልምድ ለማዳበር ወይም ደግሞ ልምድ ለመቅሰም የምንሞክርበት ኦን ዘ ጆብ ትሬኒንግ ነው። ሶ ይሄም ምንድነው ስራውን እየሰራን ከልምድ ካለው ሰው ጋር እውቀት ለማግኘት የምንሞክርበት ሜካኒዝም ነው አፕሬንቲስሺፕ። ለምሳሌ ድሮ የእንጨት ሙያ ኦር ጋራዥ መስታወት ስራ ምናምን የምትማር ከሆነ ምንድነው አንድ ሰው ጋር ሄደህ ከዛ ሰውዬ ጋር 5 ዓመታት ኦር 7 ዓመታት አብረኸው ትሰራለህ። እንዴት ነው ለምሳሌ ጋራዥ ከሆነ ሞተር የምትፈታው፣ የተለያዩ የመኪና ፓርቶችን ሃንድል የምታደርገው የሚለውን፣ እንጨት ቤት ከሆነ እንደዚሁ እንዴት ትፍቃለህ፣ እንዴት ትቀባለህ የሚለውን ነገር ከአንድ ልምድ ካለው ባለሙያ ጋር አብረው ለረጅም ጊዜ በመቆየት ልምዱን በደንብ አድርገህ ታካብታለህ። ይሄ አፕሬንቲስሺፕ የምንለው ነው። ሶ ስልጠናችን በዛ መልኩ ሊሆን ይችላል በአፕሬንቲስሺፕ። ኢንተርንሺፕ ደግሞ ተመሳሳይ ነው ሪሌቲቭሊ፣ ነገር ግን ብዙ ጊዜ አጠር ያለ ነው። ከአፕሬንቲስሺፕ አንጻር አጠር ያለ ነው። ኤንድ ደግሞ ብዙ ጊዜ ተማሪዎች የዩኒቨርሲቲ ተማሪዎች ብዙ ልምድ የሌላቸው ሰራተኞች የሚወስዱት ነው ይሄ ኢንተርንሺፕ። ምናልባት ይህን ኮርስ የምትወስዱት ጊዜ አይ ቲንክ ሰርድ ይር ላይ ነው እና ሰርድ ይር መጨረሻ አካባቢ ላይ ብዙ ጊዜ የቢዝነስ ተማሪዎች ምን ያደርጋሉ? ተቋማት ላይ ሄደው ለ2 ወር ወይ ለ3 ወር ኢንተርንሺፕ ይሰራሉ። አንድ ተቋም ውስጥ ሄደው ፕራክቲካል የሆነ ወርኪንግ ኢንቫይሮንመንቱ ምን እንደሚመስል ኖሌጅ ለምሳሌ ለማግኘት ይሞክራሉ። ያ ነው ቤዚክሊ ኢንተርንሺፕ። ሶ ያ ብዙ ጊዜ ሾርት ፔሪድ ኦፍ ታይም ነው የሚሆነው። ብዙ ጊዜ ኢንተርንሺፕ ክፍያ ላይኖረው ይችላል። ኢንተርንሺፕ ብዙ ጊዜ ክፍያ ላይኖረው ይችላል። አፕሬንቲስሺፕ ግን ያው ለረጅም ጊዜ ስለሚሆን አብሮት ክፍያ ይኖረዋል። ይሄ አትሊስት ሊያለያያቸው ይችላል። ግን በዋነኝነት ታይም ስፓኑ ነው። አፕሬንቲስሺፕ ረጅም የሆነ ሲሪየስ የሆነ ሜንቶርሺፕ ፕሮግራም ነው። ኢንተርንሺፕ ግን በጣም ታይሙ ሊሚትድ የሆነ ነው። ያው ትሬኒንግ ሜተድ ኦፍ ዘ ጆብ ትሬኒንግ ነው። የመጀመሪያው ክላስሩም ኢንስትራክሽን ወይም ሌክቸር ሜተድ ልንለው እንችላለን። ይሄ አንድ ሌክቸረር ወይም ደግሞ ኮንቴንት ዲሊቨረር ምንድነው ወይም ደግሞ ትሬነሩ በቃል ወይም ደግሞ በስዕል ስለሚያስተምረው ነገር ለመግለጽ በቃላት ለመግለጽ ይሞክራል። አሁን እኔ እንደማረገው ማለት ነው። ሶ ቲዮሬቲካል የሆኑ ኢንፎርሜሽኖች ከስራው ጋር የተያዙ ቲዮሬቲካል የሆኑ ኢንፎርሜሽኖችን ገለጻ ለማድረግ የምንሞክርበት ነው። በተለይ ቲዮሪዎችን ኮንሰፕቶችን ግራስፕ እንዲያደርጉ የምንፈልግ ከሆነ ትሬኒዎቻችን ይሄ ሞር ሬሌቫንት ሊሆን ይችላል። ሶ ብዙ ጊዜ ክላስሩም የሆነ ኢንስትራክሽን ወይም ሌክቸር ሲሆን ያው ግሩፕ ዲስካሽንም ሊኖር ይችላል። የተለያዩ ኦዲዮ ቪዥዋል ኤዶች ሊኖሩ ይችላሉ። ማለትም እንደ ፕሮጀክተር ሊኖር ይችላል፣ ስፒከር ሊኖር ይችላል፣ ምናልባት የተለያዩ ዳያግራሞች ሊኖሩ ይችላሉ። ሶ በዛ ታግዞ አንድ አሰልጣኝ የሚያስፈልገውን ሌክቸሮች ሊያካሂድ ይችላል። ወይም ደግሞ ቨርባል በሆነ በቃል በሆነ መንገድ የሚያስፈልገውን መልእክት ሊያስተላልፍ ይችላል። ሶ በቃል አንድ ትሬነር የሚፈልገውን መልእክት ለማስተላለፍ ሲፈልግ ሌክቸር ሜተድ ሊያከናውን ይችላል። ሁለተኛው ሲሙሌትድ ኦር ቪስቲቡል ትሬኒንግ ነው። አንዳንድ ጊዜ መጽሐፍት ላይ ሲሙሌሽን እና ቪስቲቡል ትሬኒንግን ለያይተዋቸው ልትመለከቱ ትችላላችሁ። አንዳንድ መጽሐፍት ላይ ደግሞ ካይንድ ኦፍ መርጅ አድርገዋቸው ልትመለከቱ ትችላላችሁ። በዚህ ኮርስ we're kind of going to join them። vestibular training ማለት off the job training ነው። ነገር ግን ምንድነው በዋነኝነት ሲሙሌትድ የሆነ ኢንቫይሮንመንት እውነተኛ ዓለም ላይ
ያሉትን ነባራዊ ሁኔታዎችን በመፍጠር ስልጠና ለመስጠት እንሞክራለን በvestible training. So as you can see, it is a training activity that explicitly places the trainee in an artificial environment or in a simulated environment that closely replicates actual working conditions. So እውነተኛ የስራ ወርኪንግ ኤንቫይሮንመንትን የሚመስል ቦታ ላይ ወስደናቸው ካይንድ ኦፍ ሰልጣኞቹን ስልጠና ለመስጠት የምንሞክርበት ነው ይሄ vestible training. ለምሳሌ ፓይለቶችን ከተመለከታችሁ ስልጠና የሚወስዱት ምንድነው ትክክለኛ መጀመሪያ ላይ አካባቢ ፕራክቲስ ሲጀምሩ ትክክለኛ አውሮፕላን ላይ ወጥተው ሳይሆን ግራውንድ ላይ የተገጠመ ትልልቅ ማሽነሮች አሉ አውሮፕላን ሲነሳ እንዴት እንደሚመስል አውሮፕላን ሲንደረደር እንዴት እንደሚመስል እዛው ማሽኖቹ ያንን ኢንቫይሮንመንት ሬፕሊኬት ያደርጋሉ ሶ ማሽኖቹን ስንነካካቸው እውነተኛ አውሮፕላን ላይ ያለን እንዲመስለን አርገን ይሰሙናል and ድሮ ራሱ ሰዎች መኪና ስልጠና ከማረጋቸው በፊት vestible training አለ ሶ እንደ ጌም ዞን ላይ ከተመለከታችሁ የተለያዩ ማሽኖች አሉ አይደለ ሞተር የሚመስሉ መኪና የሚመስሉ ልክ እንደዛ አይነት መኪና አሰልጣኞች ማሽን ይገጥማሉ ሰዎች መኪና ከመጨበጣቸው በፊት እነዚህ ማሽኖች ላይ እንዴት ፍሬን መያዝ እንደሚቻል እንዴት ፍሪሲዮንን መርገጥ እንደሚቻል እንዴት ነዳጅ መስጠት እንዳለብን እንዴት ማርሽ መለወጥ እንደሚቻል እዛው ምንድነው የሆነች ሩም ውስጥ ላይ የተገጠመች ማሽን አለች ያቺ ማሽን ምንድነው መኪና እንዴት እንደሚነዳ ታለማመደናለች ስክሪናችን ላይ መኪና አለ ያ መኪና ወደ ቀኝ ስናረገው መሪያችንን ይዘን መኪናው ወደ ቀኝ ይሄዳል ወደ ግራ ስናረገው ወደ ግራ እያለ ምንድነው እንለማመዳለን ማለት ነው ሶ ያንን ማሽን በስርዓት እስካልተጠቀምንበት ድረስ እውነተኛውን ነገር ለመስራት ይከብደናል ማለት ነው ሶ ይሄ ብዙ ጊዜ ብዙ ኢንቨስትመንት ይጠይቃል it's too costly to get ይሄ vestible training ሶ አሁን ላይ ብዙ ማንመለከተው የመኪና አሰልጣኞች ላይ ማንመለከተው ለዛ ነው ቀጥታ ወደ መኪናው ነው አስገብተው ስልጠና የሚሰጡት ግን የሆነ ጊዜ ድሮ ላይ እንደዚህ አይነት ነገሮች ተጀምሮ ነበር አውሮፕላን አብራሪዎች ግን ትልቅ ማሽን ተገጥሞላቸው ያንን አውሮፕላኑን የሚመስል መሬት ላይ የተገጠመ ማሽን ሬፕሊኬት የሚያደርግ አውሮፕላን እንዴት እንደሚንቀሳቀስ የሚያሳይ ማሽን ተገጥሞላቸው ልምምድ ያደርጋሉ ሶ simulated or vestible training ይሄ ነው ሌላኛው case study ነው so case study is off the job training it's where a trainee analyzes a real or hypothetical business problem and tries to develop possible solutions and they try to develop their analytical and problem solving skills while they are doing this so ይሄኛው case study ብዙ ጊዜ ቢዝነስ ስኩሎች ኢምፕሊመንት ያደርጋሉ ተማሪዎች እውነተኛ ወይም ደግሞ fictitious የሆነ ችግር ይሰጣቸዋል ይሄም ደግሞ ለምሳሌ ከተቋም ጋር ይሄ ተቋም ይሄ ችግር ገጥሞታል አንተ ብትሆን እንዴት አድርገህ ልትፈታው ትችል ነበር ብለን እንጠይቃቸዋለን ሶ እነሱ የተማሩትን ቢዝነስ ኮንሰፕቶች ኢንተግሬት በማድረግ መልስ ለመስጠት ይሞክራሉ ብዙ ጊዜ ውጭ ሀገር በተለይ ሃርቫርድ በዚህ ይታወቃል ትልልቅ ሲኢኦዎችን በመጋበዝ ኦኬ እነዚህ ሲኢኦዎች ያጋጠማቸውን ሪል ወርልድ ፕሮብለም ለተማሪዎች ፕሮቫይድ ያደርጋሉ ከዛ እነዚህ ተማሪዎች የተለያዩ ሶሉሽን kind of suggest ያደርጋሉ ኦኬ ብዙ ጊዜ ምናልባት ችግሩ ኦሬዲ ያለፈ ሊሆን ይችላል አንተ ብትሆን እንዴት ታደርግ ነበር ይሄን ነገር ለመፍታት ተብለው ይጠየቃሉ ማለት ነው ልምምድ ያደርጋሉ ኦኬ እንዴት ችግር መፍታት እንደሚቻል እንዲያስቡ ካሁኑ እንዲያስቡ መፍትሄዎችን እንዴት ማዘጋጀት እንዳለባቸው እንዲያስቡ ይረዳቸዋል ማለት ነው so that's a case study role playing is another training mechanism which is kind of off the job training here trainees act
a given role as they would in a stage play. ልክ እንደ ቲያትር ነው ይሄ ሮል ፕሌይንግ። ይሄ ነገር ቢያጋጥምህ አንተ ምን ታረጋለህ የሚለውን ለማሳየት ትሞክራለህ። በተለይ ይሄ ሮል ፕሌይንግ በኤክስኪዩቲቭ ሌቭል እንደዚሁም ደግሞ ሴልስ ሪሌትድ ታይፕ ኦፍ ጆብ ወይም ደግሞ ካስተመር ሰርቪስ ሪሌትድ ታይፕ ኦፍ ጆብ ቢሆኑ አንተ ለምሳሌ አስተናጋጅ ብትሆን ትሬኒው አስተናጋጅ ቢሆን ደንበኛ እንደዚህ ብሎ ቢናገርህ እንዴት አድርገህ ነው የምትመልሰው እስቲ አሳየኝ ብለን እንጠይቀዋለን ትሬኒውን። እሱም ያሳየናል። ከዛ ምን እናደርጋለን እኛ እናርመዋለን ትሬኒውን። ጥሩም የሚያደርጋቸው ነገሮች ካሉ ኮምፕሊመንት እናደርገዋለን። ሶ we're playing a role as if we are a certain person who is on that position. So ለምሳሌ ሮል ፕሌይንግ ስንጫወት ምን ሊሆን ይችላል? አንዱን ሰልጣኞች መካከል አንዱን ሰልጣኝ ካስተመር ታደርገዋለህ፣ አንዱን ሰልጣኝ ደግሞ ዌይተር ታደርገዋለህ። ለምሳሌ በሆቴል ኤንቫይሮንመንት ብናደርገው ሶ ካስተመሩ ምናልባት ለማስተማር የምንፈልገው እንዴት ከባድ ካስተመሮችን ሃንድል ማድረግ ጋር የተያዘ ትሬኒንግ ከሆነ ካስተመሩ ይሄ አንዱ ትሬኒንግ እንደ ካስተመር ታፍ የሆነ ካስተመር አክት ያደርጋል። ዌይተሩ ደግሞ ያንን ሃንድል ለማድረግ ይሞክራል as he would as a waiter. so ያንን በማድረግ ምንድነው ሮሎችን የተለያዩ ሮሎችን በመጫወት ትሬኒንግ ለመስጠት ይሞክራል። ሶ እንዴት ነው አክት እያረክ ያለኸው፣ እንዴት ነው ካስተመሮችን ሃንድል እያረክ ያለኸው የሚለው ኤክስፐርቱ በዛው ኮሜንት ያደርጋል ለሮል ፕሌይ ለሚያደርገው አካል። ለኤክስኪዩቲቮችም እንደዚህ ሆነው ኦኬ። ይሄ ሶ ሞር ኦር ለስ እንደ ድራማ አይነት ነው የሚሆነው ማለት ነው። ኬስ ስተዲ ግን በጽሁፍ ነው። ይሄ ችግር ቢያጋጥምህ ምን ታረጋለህ እንደ ኤክስኪዩቲቭ የሚለውን በጽሁፍ ሪዝን አውት ታረጋለህ፣ በቁጥርም በጽሁፍም እያረክ። ይሄ ግን ምንድነው ሞር ከሰርቪስ ሪሌትድ ጋር የሆነ ነው። so you would act things out. ኮንፈረንስ እና ሴሚናሮች ደግሞ ሌላኛው ትሬኒንግ ኦፍ ዘ ጆብ ትሬኒንግ ናቸው። በዚህ ኮንፈረንስ እና ሴሚናር በሚካሄድበት ጊዜ ትሬኒዎቹ ወይም ኤምፕሎይዎቻችን ሊሆኑ ይችላሉ የተለያዩ ውይይቶችን ያደርጋሉ፣ ፕሬዘንቴሽኖችን ያደርጋሉ፣ እንደዚሁም ፕሬዘንቴሽኖችን ይሰማሉ። በዚህም ውስጥ ኮንፈረንስ እና ሴሚናሮች ሲሆኑ የተለያዩ ግሩፕ አክቲቪቲዎች ይኖራሉ። በእነዚህ አክቲቪቲዎች ላይ ያው የእውቀት ልውውጥ የኖሌጅ ኦር ኢንፎርሜሽን ሼሪንግ ይኖራል ማለት ነው። ሶ ሴሚናር እና ኮንፈረንስ ብዙ ጊዜ ሲዘጋጅ ከተቋሙ ውጪ የመሆን ቴንደንሲ ፕሮባቢሊቲው ሃይ ነው። ሶ ብዙ ጊዜ ሴሚናር ኮንፈረንስ ሲኖር ያው ሪፍሬሽመንት ይኖራል። ማለትም ለምሳሌ ቁርስ፣ ምናልባት ደግሞ የሻይ ሰዓት በመሃል ይኖራል ወደ 4 ሰዓት አካባቢ። ከዛም ምሳ ሰዓት ይኖራል፣ ግብዣ አይነት ነገር ማለት ነው። ከዛም ከሰዓት ደግሞ ወደ 8 ወደ 9 ሰዓት እንደዚሁም የሻይ ሰዓት ይኖራል። ሶ ዋና ሀሳቡ ሰልጣኞች ኢንፎርሜሽን እያገኙ ምንድነው በዛውም አትሊስት ኢንተራክት እንዲያደርጉ ሂውማን ኢንተራክሽንም እንዲኖረው ከወርክ ሴቲንግም ወጥተው ኢምፕሎይዎች ኢንጌጅ እንዲያደርጉ ለማድረግ ነው ኮንፈረንስ እና ሴሚናሮችን የምናደርገው ማለት ነው። ሶ እዚህ ጋር ለምሳሌ ኤግዛምፕል አንድ ኤችአር ፕሮፌሽናል አንድን ሴሚናር ሊሳተፍ ይችላል። ይሄ ሴሚናር ምናልባት አዳዲስ መንግስት ያወጣቸው ምናልባት ከሌበር ሎ ጋር የተያዘ አዳዲስ ህጎች ሊኖሩ ስለሚችል እነዚህን ህጎች ለማስተግበር በተቋማቸው ውስጥ ምንድነው ሄዶ የሆነ ሴሚናር ሊሳተፍ ይችላል። ይሄ ሴሚናር ምናልባት የተዘጋጀው ከሌበር ሎ ጋር የተያዘ ስልጠና ሊሆን ይችላል። ስለዚህ የተለያየ ኤችአር ፕሮፌሽናልስ ሄደው ሴሚናሩን ሊሳተፉ ይችላሉ። ሶ ይሄ በተለይ በሜዲሲንም ኮመን ነው። ሶ የሜዲካል ዶክተሮች ፕሮፌሽናቸው በየጊዜው እየዳበረ ስለሚሄድ የተለያዩ ኮንፈረንሶች እና ሴሚናሮችን ይካፈላሉ። ሶ ይሄንን በሚያደርጉበት ጊዜ
አዳዲስ ሪሰርቾች ምን አሉ በዛ ፊልድ ላይ ለምሳሌ የጥርስ ሐኪሞች ከሆኑ የጥርስ ዴንታል ሃይጂን ጋር የተያዘ ሴሚናሮች ሊሄዱ ይችላሉ። የኩላሊት ንቅለ ተከላ ባለሙያዎች ከሆኑ እንደዚሁ ከነሱ ጋር ሪሌትድ የሆነ ሴሚናር ሄደው ይሳተፋሉ። አዳዲስ ኤክስፔሪመንቶች አዳዲስ ሪሰርቾች ምን አሉ የሚለውን መረጃ ይሰማሉ ማለት ነው። ሰው በዛውም ራሳቸውን አፕዴት ያደርጋሉ። አድቫንቴጁ ምንድነው ኦፍ ዘ ጆብ ትሬኒንግ? ዌል ሰልጣኞቹ ምንድነው ምንም ሌላ ነገር ሳያዘናጋቸው ምንድነው ኢንተራፕት ሳይደረጉ ሳይጨናነቁ ምንድነው ትሬኒንግ ላይ ብቻ ፎከስ አድርገው ስልጠናን እንዲወስዱ ሊያደርግ ይችላል። እንደዚሁም አትሊስት ሴፍ የሆነ በሆነበት ኢንቫይሮንመንት ውስጥ ሪስክ በሌለበት ኢንቫይሮንመንት ውስጥ አትሊስት ስልጠና መውሰድ ይችላሉ። ሶ ስህተት ሳይሳሳቱ ማለትም ስህተታቸው ሌላ ኮንሲኩዌንስ ሳይኖረው ስራ ላይ በደል ሳያደርስ ስልጠናውን መውሰድ ይችላሉ። ሶ የነሱም ደህንነት አደጋ ላይ ሳይወድቅ ለምሳሌ ቅድም ቪስቲቡል ትሬኒንግ የሚካሄደው የፓይለቶች rather than them አንድ አውሮፕላን ከስክሰው ችግር ፈጥረው ስልጠና ከሚወስዱ ማለትም አዲስ ሰልጣኞች ናቸውና ችግር ተፈጥሮባቸው ስልጠና ከሚወስዱ ምንድነው እዛው አትሊስት መሬት ላይ ሆኖ ቪስቲቡል ትሬኒንግ ማሽኑ ቢያሳያቸው እንዴት ነገሮች እንደሚከናወኑ አትሊስት ኮንፊደንት ይሆናሉ። ሪል ፕሌን በሚይዙበት ጊዜ they would feel very confident. So safer for high risk tasks and it doesn't affect real operation, so it's good. Standardized የሆነ ኮንተንት ዲሊቨር ለማድረግ ያስችላል። so on the job training ሲሆን እንደ ባለሙያው በጣም የተለያየ ኮንተንት ፕሮቫይድ ሊደረግላቸው ይችላል። ይሄ ግን አትሊስት ምንድነው ስታንዳርዳይዝድ በሆነ መልኩ ለሁሉም ለብዙ ሰዎች ኮንተንት ፕሮቫይድ ልናደርግ እንችላለን። so ይሄ አንደኛው ነው። so ስታንዳርዳይዝድ የሆነ ኮንተንት ተመሳሳይ የሆነ ኢንስትራክሽን ተመሳሳይ የሆነ ሞጁል ተመሳሳይ የሆነ ኖሌጅ ኢምፓርት ለሁሉም ለማድረግ ልንጥርበት የምንችለው ነው። ብዙ ሰው በኦፍ ዘ ጆብ ትሬኒንግ ትሬን ማድረግ እንችላለን። ቲዎሬቲካል ኖሌጅ ቢውልድ ኮንሰፕቹዋል ኖሌጅ ቢውልድ ማድረግ የምንፈልግ ከሆነ ኦፍ ዘ ጆብ ትሬኒንግ ማች ሱተብል። ነገር ግን ዲስአድቫንቴጁ ምንድነው? ስልጠናው አንዳንዴ ምንድነው necessarily ወደ actual job transfer የማይሆኑበት ሁኔታዎች አሉ። አንዳንዴ ደግሞ costly ሊሆን ይችላል። በተለይ እንደ vestibular type of trainingዎች በሚሆንበት ጊዜ ወጪ ሊያስወጣን ይችላል። and ትሬኒዎቹ ከwork environment ውጪ ስልጠናውን ስለሚወስዱ ምንድነው ያው ከስራው ርቀው ስለሚሆን ምናልባት ለምሳሌ already ባለሙያዎች ሆነው ከሆነ ያው ከስራቸው ሌላ ቦታ ሄደው ስልጠናውን የሚወስዱበት ሁኔታዎች ስለሚኖሩ ምንድነው ስራ በመሃል ያው ፖዝ ሊሆን ይችላል ሊቋረጥ ይችላል። ለምሳሌ አንዳንድ ተቋማት ላይ ሄዳችሁ አሁን ላይ የሉም ባለሙያዎቹ ለስልጠና ሌላ ቦታ ሄደዋል ሲባል ሰምታችሁ ልታውቁ ትችላላችሁ። so ይሄን ነገር ሊያስከስት ይችላል ኦፍ ዘ ጆብ ትሬኒንግ and ያው ቅድም ካልነው less hands on የሆነ ትሬኒንግም ሊሆን ይችላል። ወይም ደግሞ አንድ ነገር ሳትጨብጥ የሚደረግ ስልጠና ስለሚሆን አንዳንዴ ሪል ወርልድ ኤክስፒሪየንስን ግራስፕ እንዳናደርግ ሊያደርገን ይችላል። ሻው የሂውማን ሪሶርስ ፕሮሰስ ስቴጅ ደግሞ ኢቫሉዌቲንግ ዘ አውትፑት ነው። ሶ ስልጠና ከሰጠን የተለያዩ አሰስመንቶችን ከሰራን በኋላ መጨረሻ ላይ የምናደርገው ኢቫሉዌሽን ነው። ሰው ስልጠናው እንዴት ነበር የሚለውን ኦኬ ቅድም ፊድባክ ስንል ስልጠናው በሚካሄድበት ሰዓት ላይም ኢቫሉዌት እናደርጋለን። ኦኬ ኮሜንት ለመውሰድ እንሞክራለን። ስልጠናው በሚተገበርበት ጊዜ ስልጠናው ካለቀ በኋላም እንደዚሁ ምንድነው አውትፑት ውጤቱ ምን አስገኘ ይሄ ስልጠና የሚለውን ቼክ እናደርጋለን በኢቫሉዌሽን ወይም ደግሞ evaluating the output of the training. So evaluation involves the collection of information on whether trainings were satisfied with the program and if they have learned the material and if they are able to apply the skills on the job. So check እናደርጋለን were they happy about the training,
ተምረውታል ወይ በደንብ የትሬኒንጉ ላይ የተሰጠውን ኖሌጅ አንደርስታንድ አድርገውታል ወይ እንደዚሁም ደግሞ ስራ ላይ ተግብረውታል ወይ ኋላ ላይ ትሬኒንጉን ከጨረሱ ኋላ ስራውን ላይ ተግብረውታል ወይ የሚለውን ቼክ እናደርጋለን በኢቫሉዌቲንግ ዘ አውትፑት። ሶ ዋናው ፐርፐዙ ምንድነው የሚፈልገውን ዕውቀት እና ክህሎት አግኝተዋል ወይ የሚለውን ለመለየት ነው። እንደዚሁም ኤምፕሎይዎች ቢሄቪየራቸው ተለውጧል ወይ ነው ወይም ደግሞ መተግበር ችለዋል ወይ ወይም ደግሞ ሲተገብሩ በትክክል እየተገበሩት ነው ወይ በወሰዱት ስልጠና ምክንያት አንድን ስራ ሲያከናውኑ በአግባቡ እየተገበሩት ነው ወይ የሚለውን ነገር ኢቫሉዌት እንድናደርግ ያስችለናል። ያው ቢሄቪየር ከአክሽን ጋር የተያዘ ስለሆነ ከስራው ጋር የተያዘ ትክክለኛ አሰራሮችን እየተጠቀሙ ነው እየተገበሩ ወይ ያሉት የሚለውን ቼክ እንድናደርግ ነው የሚያስችለን ይሄ። ለምሳሌ ኢቫሉዌት በምን ልናደርግ እንችላለን? በዋነኝነት የትሬኒንጋችንን ኦኬ ለምሳሌ በሪአክሽን ኢቫሉዌት ልናደርግ እንችላለን። ሶ ይሄን በኩዌስቸነር በማስሞላት እንዴት ነው ምን ተሰማችሁ ትሬኒንጉ እንዴት ነበረ የሚለውን ለምሳሌ አሰልጣኙ እንዴት ነበረ ፋሲሊቲዎች እንዴት ነበሩ ራሱ የትሬኒንግ ኮንተንቱስ እንዴት ነበረ የሚለውን በመጠይቅ ልናስሞላቸው እንችላለን ወይ ካይንድ ኦፍ ስሞል የሆነ ኢንተርቪው ልናከናውን እንችላለን። ሶ ይሄ አንዱ ስለ ትሬኒንጉ ለትሬኒንጉ ኢቫሉዌሽን የምናደርግበት መንገድ ሊሆን ይችላል። ኤንድ ሌላው ለርኒንግን ቼክ ልናደርግ እንችላለን ኢቫሉዌት ለማድረግ። ሶ ለርኒንግን ሜዠር ስናደርግ ምንድነው ኮንሰፕቶችን አንደርስታንድ አድርገዋል ወይ ኖሌጅን አንደርስታንድ አድርገዋል ወይ አዲስ ስኪል አግኝተዋል ወይ የሚለውን ለርን ማድረጋቸውን ቼክ ለማድረግ የተለያዩ ፈተናዎችን ልንፈትናቸው እንችላለን ማለት ነው። ሶ ይሄ ለርኒንግን ቼክ ለማድረግ ስኪል ሴት አዳብረዋል ወይ እንደዚሁም ኮንሰፕቶችን ተረድተዋል ወይ የሚለውን ፈተና በመስጠት ሊሆን ይችላል። እንደዚሁም ቢሄቪየራቸው ተቀይሯል ወይ ኦልሬዲ ቅድም ያልኩት ነው። ነገር ግን አምስቱ እነዚህ ነገሮች ቼክ ማድረግ አለብን በዋነኝነት ነው። ሶ የሰራተኞች ቢሄቪየር ተለውጧል ወይ ከዚህ ቀደም ከነበረው ቢሄቪየራቸውና ትሬኒንግ ከተሰጣቸው ላይ ያለው ቢሄቪየር ተለውጧል ወይ ማለትም በስራ አፈጻጸማቸው ላይ ቢሄቪየር ከአክሽን ጋር ሰው በስራ አፈጻጸማቸው ላይ ልዩነት አለው ወይ መሻሻል አለው ወይ የሚለውን ሱፐርቫይዘራቸውን በመጠየቅ ሊሆን ይችላል። እነሱንም በመመልከት ስራውን ሲሰሩት በመመልከት ምንድነው ለውጥ አለ ወይስ የለም ትሬኒንጉ ለውጥ አምጥቷል ወይስ ዝም ብሎ ብክነት ነበር የሚለውን ኢቫሉዌት ማድረግ ያስፈልጋል። because ገንዘባችን የት ላይ ዋለ የሚለውን እንድናቅ ስለሚያስችለን ነው። ሌላኛው ሪዛልት ነው። ሪዛልት ስንል ሞር ኦር ለስ ከተቋማዊ ውጤቶች ጋር የተያያዘ ነው። ለምሳሌ እንደ ተቋም በጠቅላላ ምንድነው ምርታማነት የተሻሻለ ሆኗል ሰዎች ምናልባት as a result of this training ምን አገኙ ለምሳሌ ብዙ ሰዎች as a result of training maybe መልቀቃቸው ቀንሷል መቅረታቸው ቀንሷል ወይስ what have you got? so behavior ስንል as an individual ነው ብዙ ጊዜ measure የምናደርገው results ደግሞ as a firm as a whole training በመስጠታችን ምን benefit አግኝተናል so ጠቅላላ ምርታማነት መጨመረ ሰራተኞች more ደስተኛ ሆኑ ምን አገኘን ነው ሪዛልት ስንል። and return ROI ደግሞ return on investment ነው። ይሄን በአንዳንዴ it's kind of hard to determine but some companies might do so ምን ያህል ጥቅም አግኝተናል በገንዘብ ብንለካው ይሄ ትሬኒንግ ምን ያህል ጥቅም አስገኝቶናል ለዚህ ትሬኒንግ ምናልባት ላከናወንነው ትሬኒንግ የሆነ ወጪ አውጥተናል so ያ ትሬኒንግስ ምን ያህል ገንዘብ አስገኝቶናል የሚለው በገንዘብ ዋይዝ measure ስናደርገው ይሄ return on investment ነው is basically the benefit of the training minus the cost of the training okay so ይሄን በፐርሰንቴጅ ብንገልጸው return on investment ብለን ልንገልጸው እንችላለን። so ለአንዳንድ ትሬኒንጎች በዚህ መልኩ ልናከናውን እንችላለን። so ለምሳሌ አንዳንድ on the job ትሬኒንጎች ላይ ለአንድ ሰራተኛ apprenticeship ሆኖ ያወጣነው ወጪ
ወደ 100,000 ሊሆን ይችላል። ሶ አንድ ሴልስማን ለማሰልጠን 100,000 አውጥተን ሊሆን ይችላል። ወይ ደግሞ ሶ ያን 100,000 አውጥተን ስልጠና ሰጥተነው ይሄ ሰራተኛ ምን ያህል ገንዘብ አስገኘን? ኦኬ ምናልባት ሽጦ ሊሆን ይችላል ኦር ደግሞ እዛው ተቋም ላይ የሆነ አክቲቪቲዎችን ኦፕሬሽን ሰርቶ ምን ያህል ገንዘብ ጀነሬት እንድናረግ አስችሎናል የሚለውን በሪተርን ኦን ኢንቨስትመንት እንገልጻለን። በተለይ ብዙ ጊዜ ለሴልስ ፒፕል ኮመን ነው። ለሴልስ ፒፕል ስልጠና ሰጠናቸው ያወጣነው ገንዘብ ይኖራል። እነዚህ ሰዎች ደግሞ ኋላ ላይ ማርኬት ላይ ሄደው ምን ያህል ገንዘብ ጀነሬት አረጉልን የሚለው ከሪተርን ኦን ኢንቨስትመንት ጋር አሶሲኤትድ የሆነ ነው። እነዚህ 5ቱ ነገሮች ናቸው ከኢቫሉዌሽን ጋር ብዙ ጊዜ አሶሲኤትድ የሚሆኑ። በዋነኝነት ሀሳባችን በዚህ ቻፕተር ላይ ዝም ብለን ስልጠና መስጠት ብቻ ሳይሆን ያለንበትን ኢንቫይሮንመንት ቼክ ማድረግ፣ ኒድ አሰስመንት ኮንዳክት ማድረግ፣ እንደዚሁም ደግሞ የሰጠነው ትሬኒንግ ምን ጥቅም አስገኝቷል የሚለውን ማወቅ ያስፈልጋል የሚለው ላይ ኤምፋሳይዝ ለማድረግ ነው የተሞከረው። ስለዚህ ዝም ብሎ ትሬኒንግ ታይፖቹን መርጦ መስጠት ብቻ ሳይሆን ምን ጥቅም አስገኘ፣ እንደ ተቋም እንደ ግለሰቦች ምን ጥቅም አስገኘ የሚለውን ነገሮች ቼክ ማድረግ ያስፈልጋል። እንደዚሁም ትሬኒንግ ከመስጠታችን በፊት ኒድስ አሰስመንት መስራት ያስፈልጋል። ዝም ብሎ ትሬኒንግ መስጠት አግባብነት የለውም ቢካዝ ትሬኒንግ ወጪ ስላለው የሚለውን ኤምፋሳይዝ ማድረግ እፈልጋለሁ። የዚህ ለሰን መጨረሻ ይሄ ነው። መልካም ጊዜ ይሁንላችሁ።